ክብር ለጌታ ይሁን። እስኪ ዛሬ በሉ እንደገና ሌላ መስማት ይሆንልኛል። አሜን። እስኪ የኃይሉ ታላቅነት በሉ ድገሙ እስኪ። በደሜ ውስጥ፣ በአጥንቴ ውስጥ፣ በስጋዎች፣ በህዋሶቼ፣ በነፍሴ፣ በመንፈሴ እስኪ ፈስ ድረስ እግዚአብሔር ጨማምሮ ይገለጣል በኢየሱስ ስም። ዛሬ የኃይሉን ታላቅነት በሚል ነጋገራል። የኃይሉን ታላቅነት አሜን። የምኑን ታላቅነት? በጌታ በኢየሱስ ስም ዛሬ በሉ እስኪ ጭው የሚያደርግ ነገር ሰማለሁ። ነፍሴ ትፈወሳለች፣ መንፈሴ ከፍ ይላል፣ ስጋዬም ይታደሳል። ክብር ለጌታ ይሁን። አሜን። የኃይሉን ታላቅነት ማወቅ፣ የኃይሉን ታላቅነት ማወቅ፣ የኃይሉን ማወቅ ነው ያልኩት። አሜን። እግዚአብሔር በእኛ ላይ ፍለድ ያደርጋል፣ ይፈሳል፣ ይጎርፋል። አሜን። ይጎርፋል በጌታ በኢየሱስ። እግዚአብሔር በህይወቴ ይጎርፋል በሉ እስኪ ድገሙ በኢየሱስ ስም። ድገሙ በኢየሱስ ስም። ድገሙ በኢየሱስ ስም። ሃሌሉያ። ምክንያቱም የእግዚአብሔር ዓላማ ሌላ አይደለም። የእግዚአብሔር ዓላማ እግዚአብሔር በሰው ዓለም ውስጥ መጉረፍ ነው። አሜን። እግዚአብሔር በሰው ዓለም ውስጥ መፍለቅ ነው። እግዚአብሔር በሰው ዓለም ውስጥ መቀዳት እግዚአብሔር ይፈልጋል። ክብር ለጌታ ይሁን። የእግዚአብሔር ኃይል በላይ ላይ ነው። የእግዚአብሔር ኃይል በላያችሁ ላይ ነው በጌታ በኢየሱስ ስም። ኤፌሶን ምዕራፍ 1 ላይ በጣም ደጋግመን ብዙ ጊዜ የምንነጋገርበት በጣም የምናውቀው ክፍል፣ በጣም የምንረዳው ክፍል ነው። ግን እግዚአብሔር ደግሞ ሌላ ዛሬ ሌላ ኢሉሚኔሽን፣ ሌላ ብርሃን፣ ሌላ ኢንላይትመንት፣ ሌላ መረዳት በህይወታችን ውስጥ ያመጣል። አሜን። እስኪ የሚያቀልጥ የእግዚአብሔር ክብር በሉ በጌታ በኢየሱስ ስም። ኤፌሶን ምዕራፍ 1 ላይ ክብር ለጌታ ይሁን። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እኔ ያልኩት እኮ እግዚአብሔር ይባረክ ነው። ዋው ይገርም ነው። እስኪ አይኔ ይከፈታል በሉ ድገሙማ። ድገሙ በኢየሱስም፣ ድገሙ በኢየሱስም፣ ድገሙ በኢየሱስም። የልቦናዎቼ አይኖች ተከፍተው ራሱ እግዚአብሔር ይፈልቅባቸዋል። የእግዚአብሔር የብርሃን ነጸብራቅ በሕይወታችን ይገለጣል። አሜን። የምንጠብቀው ተስፋ አለ። ይህም ተስፋ የእግዚአብሔር ኃይል በእኛ ሕይወት ፈልቆ፣ የእግዚአብሔር ኃይል በእኛ ሕይወት ተገኝቶ ራሱ እግዚአብሔር ገዝቶን፣ ራሱ እግዚአብሔር ሞልቶን፣ ራሱ እግዚአብሔር ተገልጦብን፣ አሜን፣ ራሱ እግዚአብሔር በእኛ ላይ ፈሶ የእግዚአብሔር ክብር በማይቋረጥ መጠን፣ ባልተለካ መጠን በእኛ ሕይወት ተገልጦ የእግዚአብሔርን ክብር መላበስ እንጠባበቃለን። ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 1 ጳውሎስ በጣም የሚያምጥበት የሚያስጨንቀው ነገር አለ። ጳውሎስ ለሚያገለግላቸው ቤተክርስቲያኖች ሁሉ ወንጌል ለሰበከባቸው ቤተክርስቲያኖች ሁሉ በሄደባቸው አገሮች ሁሉ በጳውሎስ ውስጥ የሚጮህ አንድ የከበረ መገለጥ አለ። ይህም የከበረ መገለጥ እዚህ ክፍል ላይ ጳውሎስ አምጦ የተናገረው ነው። ተናግሮታል፣ ሰብኮታል፣ ሰብኳቸዋል፣ ነግሯቸዋል።
እየሰበከና እየተናገረም ደግሞ እንዲህ ብሎ ጸልዩዋል። የቃሉን ብርሃን በሚገባው መጠን ለሰዎች በሚደርስበት መጠን ለኔ ተገለጠልኝን ያህል ለሰዎች አብራርቼና ለሰዎች በደም ተርትሬ ለሰዎች ዲፋይን አድርጌ በሚገባቸው መጠን ልክ አበራላቸው ዘንድ እግዚአብሔር የቃሉን ደጅ እንዲከፍትልኝ መገለጥ እንዲሰጠኝ አይደለም፣ ቃሉን ማብራራት በሚችልበት መጠን ልክ ወርድስ፣ ቃላቶች፣ አተራንስ፣ ንግግሮች ብቃት ያላቸው ያንን እኔ ውስጥ የሚፈልቀውና የሚበለበለውን የተረዳሁትን ነገር የሚሸከሙልኝ የቃላት ጉልበት ይመጥሉልኝ ዘንድ ጸልዩልኛል። አሜን ሃሌሉያ። ምናገረው እንዲሰጠኝ አይደለም ያለው፣ እሱ ውስጥ የሚንበገበግ ነገር አለ። እንደ ዘመኑ ሰዎች ምን ላገልግል ብሎ አይደለም ጳውሎስ የሚንቀሳቀስ። ጳውሎስ ኦልሬዲ የሚያገለግለው ነገር ሰማይ ተከፍቶ ሶስተኛ ሰማይ ላይ ገብቶ ሰው ሊናገር የማይገባውን ንግግር ሰምቶ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን የእግዚአብሔርን የዘላለም ዝግጅት ሙሉ በሙሉ ተረድቶት መጥቷል። ነገር ግን ወርድ የለውም፣ ቃላት የለውም፣ ንግግር የለውም። ምንም አይነት ይሄን ያየውንና የተገነዘበውን ለሱ ኢሉሚኔት የተደረገለትን እግዚአብሔር በልብ ውስጥ ኢንላይትድ ያደረገውን እግዚአብሔር በልብ ውስጥ የተረተረውን ያብራራውን ነገር እርሱ በሚታወቅ በሰው ቋንቋ ግን ለመግለጽ ይጨነቅ ነበር። ከዚህ የተነሳ እባካችሁ ጸልዩልኝ አለ። ይሄንን እባካችሁ ጸልዩልኝ ብሎ በየሄደበት ቦታ ሁሉ የሚናገረውን የእግዚአብሔርን የክብር መገለጥ እንዲህ ሲል ደግሞ ድጋሚ ለኤፌሶን ሰዎች ያማጠ እየተንበረከኩ አለ። ሁልጊዜም ሳላቋርጥ ስንበረከክ የሰበኳችሁ የነገርኳችሁ በሚገባችሁ መጠን ልክ ወይም በተረዳውበት የቋንቋ አቅም ልክ ያብራራሁላችሁ ነገር እንዲገባችሁ በእግዚአብሔር ፊት እንበረከካለሁ። ዋው አሜን። ይኸውላችሁ እስካሁን ያስረዳኋችሁ በቂ ሆኖ ወይም እስካሁን ያስረዳኋችሁ ገብቷችሁ ሌላ ግን ተጨማሪ ነገር አይደለም አለ ተጨማሪ ነገር አለ አይደለም ያለ ጳውሎስ የነገርኳችሁን ምን እንዲላችሁ እንዲገለጥላችሁ አሜን በአእምሮአችሁ እንድታውቁት አይደለም። እገባበታለሁ በጌታ በኢየሱስ። እስኪ የእግዚአብሔርን በሉ እስኪ የኃይሉን ታላቅነት አውቀዋለሁ። ይኸውላችሁ መጀመሪያ ቃሉን ማብራራት አለብኝ። የኃይሉ ታላቅነት የማን? የእግዚአብሔር። በሌላ አባባል ኤክሲድ ያደረገ የእግዚአብሔር ግሬት ፓወር፣ የእግዚአብሔር ታላቅ የሆነ የእግዚአብሔር የኃይሉ ብርታት፣ የኃይሉ ክብር፣ የኃይሉ መጠን በእግዚአብሔር ዘንድ ያለ የኃይል የመጨረሻ እግዚአብሔር ወደ ታይቶ ወደማይታወቀው ዓለም ከራሱ ከእግዚአብሔር ዘንድ የነበረውን ኃይሉን ኤግዘርት ያደረገበት ያወጣበት የኃይሉ የከፍታ መጠን የኃይሉ የብልጽግና መጠን እንዲገለጥላችሁ አሜን። እስኪ የኃይሉ ብርሃን ይበራልኛል በሉ። የኃይሉ መጠን ይበራልኛል በሉ። በጌታ በኢየሱስ እግዚአብሔርን በሉ እስኪ ሰው እንዳወቀው አላውቀውም፣ እንደተነገረ አልናገረውም፣ ከዚህ በፊት ታወቀ እንደተባለ አላውቀውም፣ ይልቁንም በታላቅነቱ መጠን ኃይሉን አውቀዋለሁ። ይሄ የኔ ዘመን ነው፣ እግዚአብሔር ጊዜው ነው በጌታ በኢየሱስ ስም። ምክንያቱም በልማ ፍጥረት የሚጠባበቀው የእግዚአብሔር ልጅ የኔ ትውልድ ነው በጌታ በኢየሱስ ስም። እግዚአብሔር ተራ ተደርጎ ትንሽ ተደርጎ ትልቅ ብለው ትንሽ አድርገው በጣም የትየለለ ነው ብለው አወዳድረው ግን ትንሽ አድርገው ትንሽ ከሆኑ ነገር ጋር አወዳድረው ነገር ግን ከፍ አድርገው ነው ያለው መጠን ግን ውዳቂ ሆኖ የተረዳንበት ዓለም ተገርስሶ እግዚአብሔርን እንደ እግዚአብሔርነቱ በታላቅ ኃይሉ መጠን እናውቀዋለን። ሃይማኖት ይገረሰሳል። ያኔ የሰው ልጅ ነፃ ይወጣል በጌታ በኢየሱስ ስም። እግዚአብሔር ሰውን ነፃ ለማውጣት በመጣበት መጠን እደግማለሁ፣ እግዚአብሔር የሰው ልጅ ነፃ ለማውጣት ሰማያትን ቀዶ አሜን በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ አፍርሶ በመጣበት መጠን እኔ ይገባኛል፣ አንተ ይገባሃል፣ ይገባሃልና ይገባኛል ብቻ ሳይሆን
የገባኝና የገባ ነገር ይገለጥብሃል። ምክንያቱም ይሄ ትውልድ ፍጥረት የሚጠባበቀው ትውልድ ነው። አሜን። እና ጳውሎስ ያማጠ እንደዚህ አለ፣ እንበረከካለሁ፣ ተናገሩ፣ አብራራው፣ ዲፋይን አረኩላችሁ፣ ተረተርኩላችሁ፣ ትራንስሌት አደረኩ፣ በብዙ ቋንቋ፣ በብዙ ማስረጃ፣ በብዙ መንገድ ነግሬያችኋለሁ። ነገር ግን የነገርኳችሁ በአእምሮአችሁ የተቀመጠ መረዳት ብቻ እንዳይሆን ይልቁንም ኢነር ማናችሁ ውስጥ ውስጠኛው ሰውነታችሁ ውስጥ አሜን የልቤ አይኖች በሉ እስኪ ድገሙትማ። በሌላ አባባል ይሁላችሁ ዋው አሜን በኢየሱስም። በሌላ አባባል አዳም ከመጀመሪያ መልካምና ክፉን እንዳታውቅ ተብሎ የልቡን ብርሃን እንዲጠብቅ ተደርጎ ያለ ያንን የልቡን ብርሃን መልካምና ክፉን በማወቅ በውጫዊ ዓለም የተረዳበትን ዓለም እንደገና እግዚአብሔር ከፍቶ አሜን እደግማለሁ እንደገና ማን እግዚአብሔር ምኑን አዳም መልካምና ክፉን በማወቅ ፍሬ በልቶ የዘጋውን ልብ እንደገና ተከፍቶ አሜን እንደገና ምን ብሎ ተከፍቶ ራሱ እግዚአብሔር ይበራ ዘንድ ወደ ውስጠኛው ዓለማችሁ የመረዳት ክፍል እግዚአብሔር እንዲብራራና እንዲፈልቅ እኔ ጳውሎስ ሁሉ ጊዜ በእግዚአብሔር ፊት እንበረከካለሁ። ሌላ በል እስኪ ድገምማ በኢየሱስም ከፍ ያለ መረዳት በል እስኪ ከፍ ያለ መገለጥ በል እስኪ በጌታ በኢየሱስም the great exceeding power enlightenment of God የእግዚአብሔር ታላቅ የሆነ ከፍ ያለ የክብሩ ብርሃን መገለጥ በጌታ በኢየሱስም ዛሬ ያገኘኛል፣ ዛሬ ያገኛችኋል፣ ይነካኛል ሳያቋርጥ እስክንደርስበት ድረስ እስክንገልጠው ድረስ በኢየሱስም ዛሬ አእምሮአችሁ እንዲረዳ አይደለም ማወራ፣ አእምሮአችሁ እንዲገነዘብ አይደለም ማወራ። ጳውሎስ አእምሮአቸው እንዲረዳ አይደለም ያወራ፣ አእምሮአቸው እንዲገነዘብ አይደለም ያወራ፣ እንዲታተምባቸው እንዲበራላችሁ ውስጣቸው ላይ ያ የራሱ የእግዚአብሔር ብርሃን እንዲጻፍ ነው ያወራ ያለ በጌታ በኢየሱስ። ብዙ ሰዎች ፊደላትን በማጋጨት የሆነ ነገር ማግኘት ይፈልጋሉ መጽሐፍ ቅዱስ ውስጥ ግን አይቻልም። ምን አልኩኝ? አይቻልም። ኤፌሶን ምዕራፍ 1 ላይ እንደዚህ ይላል ቁጥር 15 ጀምሬ ላንብበው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ሃሌሉያ። አሁን ኢየሱስ ክርስቶስን ስለተረዳችሁትና ኢየሱስ ክርስቶስን ደግሞ ተረድታችሁት ለዛ ለተረዳችሁት ነገር የሚገልጥ መረዳታችሁን የሚያሳይ ነገር ስትገልጡ የሚነካ ነገር ሁሉ ታይቷል። እሱም ቅዱሳንን መውደዳችሁ ነዋል። ኢየሱስ እንደገባችሁ የሚታወቀው ከምድራዊ ስርዓት ውጪ ወጣችሁ ከራሳችሁ እኔነት አልፋችሁ ለሌሎች የሚተርፍ ንጹህ የሆነ ፍቅር ንጹህ የሆነ መውደድ ታይቶባችኋል። በምን ምክንያት? ኢየሱስን በማመናችሁ የመጣ ነው። ይሄ ታንጀብል ነዋል። ነገር ግን ይሄን ሰምቼ እግዚአብሔርን አመሰገንኩት። አሜን። ምን አልኩት? እያመሰገንኩት ግን ሌላ ነገር አለ። ምን አለ? እስኪ ሌላ በል እስኪ ይኸውልህ ዛሬ በኢየሱስ ስም በየትኛውም መንገድ ኢየሱስን አምነሃል ብሎ ያሰናጋህ ነገር አሜን ምን ብለሃል ብሎ እታች የተቀመጥክበት ዓለም ላይ በቂህ ነው ብሎ ያሰናጋህ ነገር ዛሬ በኢየሱስም ኢየሱስን ማመን የሚያስገኘውን ከፍታ የምታውቅበት የቃሉ ብርሃን በልብ ላይ ይበራል። አሜን። የማመን ከፍታ መጠናል የተቀመጥክበት መጠን አይደለም። አሜን። ገና ያልተነካ ዓለም ነው ኢየሱስ ምን ማለት የማመን መጠን አሜን ምን ያላለ መጠን ያልተነካ መጠን ነው። እሱ እንዲበራል ዛሬ በኢየሱስ በልቤ እንዲበራ በልብሽ እንዲበራ በልብ እንዲበራ ዛሬ በኢየሱስ ስም ኢየሱስን አምነዋል። ኢየሱስ ገብቷቸዋል። ኢየሱስን መግባት ብቻ ሳይሆን ኢየሱስ ማመን ብቻ ሳይሆን ላመኑት ነገር የሚገለጥና የሚነካ የህይወት ልምምድ አላቸው። በዚህ ተደንቋል። አመስግኖ እያለ ግን ያመሰገንኩ እያለ ግን ደግሞ እጸልያለሁ እጠይቃለሁ ከእግዚአብሔር ዘንድ አለ። አሜን። አረ አሜን። ምን ላለው እጸልያለሁ አለ። እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። ምን ብዬ አጽናቸው ብዬ አይደለም። አሜን።
አጽናቸው፣ ባሉበት ይቀጥሉ፣ ባሉበት ይቁሙ ብዬ ጸልያለሁ አይደለም ያለ። ያሉበት በቂ ስለሆነ ከዚህ እንዳይወጡ ወደ ኋላ እንዳይሄዱ ባክስላይድ እንዳያደርጉ ጸልያለሁ አይደለም ያለ ጳውሎስ። አይኔ ከፈዛሬ በኢየሱስ ያሉበት የሚገርም ነው። ይሄ አይነቀልም አይነካም። አሜን። አስደናቂ ህይወት ውስጥ ገብተዋል። ነገር ግን አሜን በኢየሱስ ነገር ግን ባክስላይድ አይወራም፣ ወደ ኋላ መሄድ አይታሰብም። ይልቁንም ሌላ ሊገባቸው የሚገባና ሌላ ሊረዱት የሚገባ ነገር ስላለ ለእግዚአብሔር አባት ዳይሜንሽኑ ራሱ በኢየሱስ ባይኖቻችን ከፈቱ። የሚገባበት ዓለም ፖል ራሱ ሲንበረከክ የሚገባበት ዓለም አለ። እኛ እንጸልያለን ምንልበት ቦታ ላይ ነው አይደለም ጳውሎስ የሚጸልይ። አይኔ ከፈት ደግምልሃለሁ። እኛ ስንጸልይ ምንጸልይበት ቦታ ላይ አይደለም ጳውሎስ የሚጸልይ። እኛ ስንጸልይ ምንጸልይበት ቦታ ላይ አይደለም ጳውሎስ የሚጸልይ። ጳውሎስ እየጸለየ ያለበት ዳይሜንሽን የገባበት ጥልቅ መጠን እንዲህ ብሎ ይነግረዋል። አሜን። እንዲህ ብሎ ይናገራል። የት ነው ምጸልይ ብለህ ብትጠይቀው፣ የት ቦታ ሆነ ነው ብለህ ብትጠይቀው የሚነግር ነገር አለ። ሪመምበር ዮሐንስ 14 ስንናገር ለዚህ ብያችኋለሁ። አሜን። ኢየሱስ ክርስቶስ ባለበት ማን የት በአብ የሕይወት ዓለም አሜን። በማን በአብ የሕይወት ዓለም ኢየሱስ ይዞን ገብቶ dwelling place ላይ የእግዚአብሔር መገኛ ስፍራ ላይ አሜን። ጽድቅ ያለበት ቅድስና ያለበት ክብር ያለበት የእግዚአብሔር የብርሃኑ መፍለቅ ያለበት ዓለም ላይ በክርስቶስ ኢየሱስ ጨምሮናል። አሜን። ያ ቦታ ሁሉ ጊዜ ልንገኝበት የሚገባ ቦታ ነው። አሜን። ነገር ግን ምን አልኩኝ? ነገር ግን አእምሮአችን ሙሉ በሙሉ በእግዚአብሔር የብርሃን መጥለቅለቅ ስላልተሸነፈ አእምሮአችን በሙሉ በሙሉ በእግዚአብሔር የብርሃን መጥለቅለቅ ስላልተሸነፈ አሁንም አእምሮአችን ወደ ውጪ ወጥቶ ከእግዚአብሔር ጥልቅ ከሆነው የእግዚአብሔር የክብር ስፍራ ወጥቶ እግዚአብሔር መለካት ይፈልጋል። ፖል ግን ሲገኝ አሜን ዛሬ በኢየሱስ ስም ለኔም ለናንተም የሚጸልየው ነገር አለ። ከአእምሮአችን ልምምድና ዕውቀት ውጪ የሆነ ወደ ጠለቀው የእግዚአብሔር የክብር ስፍራ የሚያስገባ የእግዚአብሔር የብርሃን መጥለቅለቅ ያገኛችሁ። ጳውሎስ እዚህ ገብቶ ከሚጸልይበት ስፍራ እግዚአብሔር ዛሬ በኢየሱስ ያገናኘን። አሜን። በኢየሱስ ምን ይላል? ስጸልይ ስለናንተ ማሳሰብን አልተጉምኝና የክብር አባት የተገኘ ሲባል የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ያለበት ቦታ ላይ አሜን። ስሙ 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 ስሙ። በኢየሱስ የምን አባት? የጌታችን የኢየሱስ ክርስቶስ ምን አምላክ። ስሙ። አሁን እኔ ማሳስብበት ስፍራ አለ። የእግዚአብሔር የክብር አባትነት ያለበት ረለም አለ። አሜን። የምን አባት? የምን አባት? እግዚአብሔር የምን አባት ነው? በሌላ አባባል እግዚአብሔር የክብር ምንጭ ነው። አሜን። የክብር ሁሉ ምንድን ምንጭ ነው? የክብር ሁሉ ምንጭ ብቻ ሳይሆን እግዚአብሔር የራሱ የክብር ምንጭ በሆነውን የራሱን ክብር በልጁ በኩል ዕብራውያን ምዕራፍ 1 በልጁ በኩል ገልጦ እንደዚህ ብሏል። ኢየሱስ የክብሩ መንጸባረቅና የባህሪው ምሳሌ ነው ብሎናል። አሜን። የምን ቸኮልኩባችሁ እንዴ? አም ሶሪ። በቃ እኔ ላይ ነኝ። አሁን በጌታ በኢየሱስም ተነጠቁ። በኢየሱስም አሜን። ወር ላይ አነሳዋችሁ፣ ወር ላይ ነጠቋችሁ። አብ ወደሚገኝበት መለኮት ወዳለበት ክብር ወዳለበት መሬት ወደ ሆነው የአእምሮአችሁ ዓለም ያስገባችሁ የትኛውም ሐሳብ አሁን በኢየሱስም ከላችሁ ላይ ይገፈፍ። ኢየሱስ ክርስቶስ የክብር አባት ምን አይነት? ኢየሱስ ክርስቶስ የክብሩ መንጸባረቅና የባህሪው ምሳሌ የተደረገበት የዛ የልጁ የኢየሱስ አባት ደግሞም የክብር ሁሉ ምንጭ እንደገና እንደዛ ብቻ ሳይሆን ክብርን ሁሉ የሚገልጥ አባት ነው። አሜን። እዚህ ቦታ ላይ ነው ተገኝቼ እያየዋለሁ። እናንተን ወስጄ ያስቀመጥኳችሁ እዚህ ቦታ እግዚአብሔርን በዛ ልክ እያየሁት አሜን። በየት ልክ? የክብር አባት በሆነበት ልክ። ያ የክብር አባትነቱ ደግሞ ሲወጣ የማን ልጅ? የጌታችን የኢየሱስ ክርስቶስ አምላክ። የማን የማን የማን? የጌታ የኢየሱስ ክርስቶስ ምን አምላክ በሆነበት ዓለም ዛሬ ብዙዎችን ይስሉ ሰማይ በጣም ሸማቀቃሉ። አም ሶሪ መውጣት አልፈለኩም፣ ግን ግዴታ ነው መነካት አለበት። ይኸውላችሁ የእስራኤል አምላክ አንተ በጌታ በኢየሱስ ዓይንህ ይመታ። አሜን በል። የልብ ዓይንህ ይመታ፣ የልብ ጆሮ ይቆረጥ። እኔ አሁን ማመልከው የእስራኤልን አምላክ አይደለም። እኔ አሜን በኢየሱስ ያዕቆብ አምላክ የይስሐቅ አምላክ አይደለም ማመልክ፣ የእስራኤልን አምላክ አይደለም ማመልክ። አሜን በኢየሱስ አሁን የኢየሱስ ክርስቶስን አምላክና አባት ነው ማመልክ። what does that mean? ምን ማለት ነው? ሌላ እግዚአብሔር ነው አይደለም። የአብርሃም አምላክ የነበረ፣ የያዕቆብ አምላክ የነበረ፣
የይስሐቅ አምላክ የነበረ የያዕቆብ አምላክ ተብሎ የተጠራ ነገር ግን ከአብርሃም ጋር ያልነበረ ከይስሐቅ ጋር ያልነበረ አሜን በኢየሱስ ከያዕቆብ ጋር ያልነበረ ከእስራኤል ጋር ያልነበረ ይልቁንም ከውጪ በድንኳን የነበረ አሜን። አሁን ግን አሜን ከራሱ ከኢየሱስ ጋር ያለ አሜን የኢየሱስ ክርስቶስ በስጋ የተገለጠ የሕይወት ዓለም ውስጥ አባት የሆነ አሁን ባንተና በኔ እኔን መቅደስ አንተን መቅደስ ያደረገ የኢየሱስ ክርስቶስ አምላክና አባት ሸራብ ይኸውልህ የእስራኤል አምላክ ብለህ ስትጠራ የምትለው ምን እንደሆነ ታውቃለህ? ውጪ ያለው እግዚአብሔር ማለት ነው። ድንኳን ላይ የሚኖር እግዚአብሔር ማለት ነው። ታቦት ላይ የሚኖር እግዚአብሔር ማለት ነው። ከሰው ጋር ያልተጠጋ እግዚአብሔር ማለት ነው። አሜን። አዲስ ኪዳን ላይ ለዚህ ነው ጳውልም በለው ጴጥሮስም በለው ዮሐንስም በለው የእስራኤል አምላክ እግዚአብሔር ብሎ ሲጠራ ሰማም። እንኳን አይደለም እንደዛ ሄደ ሕዝቅኤልን ብጠይቀው እንደዚህ ይላል፣ እናንተ እስራኤላውያን አቤት እግዚአብሔር እንደዚህ ይላችኋል፣ ምን የድንጋዩን ልብ አውጥቼ የስጋን ልብ አስገባባችኋለሁ፣ መንፈሴን እሰጣችኋለሁ እና ያኔ እናንተ ህዝቦች እኔ ደግሞ አምላካችሁ ሆናለሁ። አሁንም አይደለም። አንብበው መጽሐፉን ግባና በኢየሱስ ለምን መሰለህ የምናገር ተባለ አልተባለ ጉዳይ ነገር ግን የሚያስቀርብኝ ሌብል አለ። የአእምሮዬን አድማስ ይገድበዋል። ከእግዚአብሔር ዘንድ ወጣ ፈቀቅ ያደርገኛል። አሜን። ዛሬ በልስኪ የምጠራው እግዚአብሔር የኢየሱስ ክርስቶስ አምላክና አባት ፖል የተንበረከኩት እዛ ዓለም ውስጥ ነው አለ። ይኸውልህ እስራኤላውያን ቤተ መቅደስ ገብተው እንደሚንበረከኩ አይደለም የተንበረከከ። አሜን በኢየሱስ ቅዱሳን ቤተ መቅደስ የዛ ዘመን ቅዱሳን የዛ ዘመን ነብይ የዛ ዘመን የፈለከውን ታላቅ እግዚአብሔር ሰው እንደሚንበረከከው አይደለም የተንበረከከ። አሁን ይዞን መግባት የፈለገው ፖል እንዲበራልን የፈለገበት ዓለም የራሱ የእግዚአብሔር ዲፕ ኢንሳይድ የሆነ የዙፋኑ ክፍል ውስጥ ነው ይዞን የገባ። አሜን። ወንበሩ ላይ አይደለም፣ የኃይሉ ታላቅነት ላይ ግሎሪው ያለበት ላይ። ይኸውልህ ወንበር ላይ የተቀመጠ እግዚአብሔር የለኝም። አሜን። የእግዚአብሔር ዙፋን ኃይሉ ነው። የእግዚአብሔር ዙፋን ክብሩ ነው። የእግዚአብሔር ዙፋን ብቃቱ ነው። የእግዚአብሔር ዙፋን መቀመጫ አይደለም። አንተ እግዚአብሔር ሰው አይደለም። አንተ እንደምትገምተው ለራስህ እግዚአብሔርን በዛ አትገምተው። አሜን አሜን። ይንደድባችሁ በኢየሱስ የእግዚአብሔር እሳት ያቃጥላችሁ፣ አቧራችሁን ይብላ፣ ገለባችሁን ይብላ፣ አሮጌ አቆማዳችሁን ይሰንጥቀው በኢየሱስ። ከዛ ጳውሎስ እንበረከካለሁ፣ አሳስባለሁ። የት? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ አሜን። የማን እርሱን በማወቅ አለ። ማንን? እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። አቤት አቤት አቤት። ማንን በማወቅ? ማንን? እግዚአብሔርን። አሜን። ማንን? እስቲ እግዚአብሔርን በሉ። ማንን በማወቅ? የምን መንፈስ ፈልገዋል? የጥበብና የመገለጥ ምን ማለት ነው? በጌታ በኢየሱስም ይኸውላችሁ። ሃሌሉያ። ምን አልኩኝ? የምንና የምን ስሙ። የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ኦኬ። የመገለጥ መንፈስ፣ የጥበብ መንፈስ። እግዚአብሔር ስንት መንፈስ ኑሮት ነው? የምን መንፈስ? የጥበብ መንፈስ፣ የመገለጥ መንፈስ። ምን ማለት ነው ካላችሁኝ፣ የመገለጥ መንፈስ ማለት ራሱ እግዚአብሔርን ሙሉ በሙሉ በእናንተ ውስጥ ኢሉሚኔትድ የሚያደርገው የሚያበራው ራሱን እግዚአብሔር። አንዳንድ ሰዎች አብረሆት ምናምን ብለው ለመተርጎም ይሞክራሉ። ብራዘር፣ አእምሮ ላይ ከሚበራው መጠን ባሻገር እግዚአብሔር ራሱ በአንተ ሰውነትና አእምሮ ላይ መፍለቅ አለበት። አሜን አሜን። እኛ እግዚአብሔር ለማወቅ የተጠራን ሰዎች አይደለም። እኛ እግዚአብሔር ለማወቅ የተጠራን ሰዎች ነን። ምን እኛ እግዚአብሔር ለማወቅ የተጠራን ሰዎች ምን ማለት ነው? ቡድሃን እንደምታውቀው፣ ሂንዱይዝም እንደምታውቀው እግዚአብሔር ብለህ በዘመናት መካከል እስራኤል እግዚአብሔር እያለ ሲጠራ እንደነበረው ከውጭ የማያውቀውን እግዚአብሔር ኮን እግዚአብሔር እያለ የሚያውቀው ሰምተኛል። አሁን አንተና እኔ የምናውቀው እግዚአብሔርን በሰውነታችን ነው። አሁን አንተና እኔ የምናውቀው በነፍሳችን ነው። ራሱ እግዚአብሔር ፈልቆብን ያኔ እንዲህ ተብሎ ተጽፏል። እግዚአብሔርን እወቅ ብሎ ማንም አያስተምርም። ለምን? እግዚአብሔርን በውስጥ ታውቀዋለህ፣ በመረዳት አይደለም። ዋው!
ለዚህ ነው ሰዎች ዛሬ የሚገርም ቀነኑ ጻፊ ናቸው አጽዳቂ ናቸው ተንታኝ ናቸው ምናምን በቃ ቃሉን ከቃል እንደዚህ ምናምን አጣማዘው ምናምን ለምን ይትላል እንደዚህ ይላል አእምሮ ላይ አይደለም ነገሩ ያለው ከውስጥ ሊበራልህ ይገባል አሜን እስኪ ብርሃን ይበራልኛል ብሉ ሶ የመገለጥ መንፈስ ማለት እግዚአብሔር ራሱ በአንተ ዘንድ ኢሉሚኔት ሲደረግ ሲበራ ኢላይት ሲደረግ አንተ እግዚአብሔርን በቋንቋ እንኳን ለመናገር እንደ ጳውሎስ ሲጨንቅ ድረስ ለሌላ ሰው የገባህን ለመናገር ምን እስኪ ጨንቅ ምን ነው የሚጨንቅ ቃላት ያጥራል ቃላት ታጣለህ አንተ ላይ የበራው ብርሃንን በቃላት አይደለም ለአንተ ለራስህ ማስረዳት ይቅርና ለሌላ ሰው ማስረዳት ይከብዳል ምክንያት ከተባለ የበራልህ መጠን የሰው ልጅ ቃሎች በሚተነትኑበት መጠን አይሆንም ምክንያቱም አንተ የገባህ በአእምሮህ ቃላት እንዲና እንዲ ተብሎ ተገጥመው ሳይሆን ራሱ የእግዚአብሔር መርዳት ይሁን እግዚአብሔር እኮ ብቅ ሲል እኮ ስታየው አታየውም እኮ እንደሰው ቋንዴ ረጋልበን መሰለኝ ይሁላችሁ አንድ ሰው መጥቶ ድንገት ባታውቁ ሰው የሚወራለት ዝናው ምናምን ይወራለት whatever በቃ ወደ እግዚአብሔር ሰው እናምጣው ለምን ያለማው እንጠራለን ምሳሌ ታላቅ የሆነ የእግዚአብሔር ሰው የሚታወቅ በጣም የሚገርም የእግዚአብሔር አብሮነት ያለበት እግዚአብሔር የሚበራ በርቶለት አብሮ የእግዚአብሔር ነገር የሚያፈሰው ድንገት ቢመጣ ዝናውን የሰማነው ሲመጣ ስናየው መልኩን ነው የምናየው ቅርጹን ነው የምናየው አይደል ከዛ ውጪ ግን ሰውየውን እንዳየነው ማወቅ አንችልም ምኑ ነው ማናቀው በውስጡ ያለውን ኃይል በነፍሱ ያለውን ዓለም በአሳብ ውስጥ ያለውን ዓለም በእውቀት ውስጥ ያለውን ዓለም ስፒሪቹዋሊ በሱ ውስጥ ሙቭ ያደረገ ያለውን የእግዚአብሔር ኮኔክሽን መረዳት አንችልም ሰውየውን ዝም ብለን እናየዋለን እግዚአብሔር ቢግ ሲገለጥልህ እንደዚህ አይደለም እግዚአብሔር ሲገለጥልህ እግዚአብሔር ካንተ ጋር አብሮ የሚኖርበት መጠን ኖሌጅ አንተ ውስጥ መረዳትና ሐሳብ አብሮ ይተነተናል አሜን እግዚአብሔርን ማወቅ ማለት ሙሉ የእግዚአብሔር ማንነት ባንተ ላይ ላንተ ሊጠቅምህ በሚገባ መጠን መብራራት ማለት ነው አሜን አረ አሜን ስለዚህ እግዚአብሔርን አናቀውም ስላችሁ ምን ማለት ነው ከውጭ አይደለም እናቀው እግዚአብሔር ማለት ታምራት ያደርጋል ድንቅ ያደርጋል ምልክት ያደርጋል እንደዚህ ያደርጋል ታላቅ ነው ምናምን እሱን አይደለም እመጣለሁ በርግጥ በጌታ በኢየሱስ ታዲያ ምኑ ነው ሲባል አሜን እግዚአብሔር የመገለጥ መንፈስ ዛሬ ይስጣችሁ የመገለጥ መንፈስ በላያችን ላይ ይውደቅ በምድሪቱ ላይ ይውደቅ በዓለም ላይ ይውደቅ በጌታ በኢየሱስ ስም ይሄ መንፈስ እኮ ኦሬዲ የተቀበልነው መንፈስ ነው ምን ጠብቀው እኮ አይደለም የሚገርማችሁ ሆሊ ስፒሪትን ጌታ ኢየሱስን ተቀብለን ራሱን ኢየሱስን መንፈስ ቅዱስ ሲያተምብን ያኔ መንፈስ ቅዱስ ምን ብለናል ተቀብለናል ያ የተቀበልነው መንፈስ ግን ራሱን የተቀበልነው የኢየሱስ ክርስቶስን ሕይወት በአብ ውስጥ ያለውን ክብር ምን ይልናል ኢሉሚኔት ያደርግናል ሪቪል ያደርግናል ያብራራልናል አሜን ማን ራሱ መንፈስ ቅዱስ ይሄንን ይስጣችሁ ከዛስ የጥበብን መንፈስ ይስጣችሁ የምን መንፈስ የጥበብ መንፈስ ምንድነው የጥበብ መንፈስ ሲባል ይሄንን የበራውንና እናንተ ውስጥ የተብራራውን ኃይል በእናንተ ቁጥጥር ስር ሆኖ እናንተ ወደ አካል ዓለም ነገሮችን የምትመነዝሩበት ማለት ነው የጥበብ መንፈስ ወደ ምን ዓለም ወደ አካል ዓለም የምትመነዝሩበት ወይም ደግሞ የምታሳዩበት ማለት የጥበብ መንፈስ ጥበብ አክሽን ነው አሜን ጥበብ ምንድነው ድርጊት ነው በጌታ በኢየሱስ ድርጊት ነው በጌታ በኢየሱስ ቆይ ይሄ እንዲገባችሁ በሚቀጥለው ሐሳብ ስንነጋገር ንግባባበት ይሆናል ግን ለማንኛውም እንደዚህ ልበል ይሁን የጥበብ መንፈስ ሲመጣልህ ለምሳሌ ሃሌሉያ የእግዚአብሔር መንፈስ በእኛው ሲገኝ የእግዚአብሔር መንፈስ በሰው ሲመጣ የቀለለብን ምን መሰላችሁ ጎበዝ ሃይማኖተኛ ስለነበር መንፈስ ቅዱስ ብለናል የቅዱሱ መንፈስ ብለናል ያላልነው ማአት ያላወራነው ነገር የለም ከዚህ የተነሳ እግዚአብሔር ለዚህ ዓለም እንግዳ እንደነበር አናውቅም ምን አልኩኝ እግዚአብሔር ለዚህ ዓለም እንግዳ እንደነበር አናውቅም እግዚአብሔር ለዚህ ዓለም እንግዳ ነው ለምንድነው ዛሬ አንድ በጣም ይሄን ሪቪሌሽን እናንተ ውስጥ የሚያትም አንድ መገለጥ ልንገራችሁ እግዚአብሔር ገና ከዘፍጥረት ጀምሮ ከመቼ ጀምሮ አይናችሁ ይብራ ከመቼ ጀምሮ ከዘፍጥረት ጀምሮ ኢየሱስ ክርስቶስ እስከሚገለጥበት ጊዜ ድረስ እግዚአብሔር ለምድር እንግዳ ነው ምንድነው ምክንያቱም በምድር ላይ እግዚአብሔር አልነበረም ምንድነው ያልኩት እግዚአብሔር በምድር ላይ አልነበረም በነቢያቱ ይመጣል ከውጪ ነው እግዚአብሔር ማኒፌስት አድርጎ ወደ አካላዊ ዓለም ወይም ወደ ሰው ዓለም ህብረት ማድረግ አይችልም አሜን ነቢያት ጋር ያወራል ነቢያት ታምራት ያደርጋሉ ነገር ግን እነሱ ውስጥ ግን ማን የለም እግዚአብሔር የለም አባት ይባረካል ኢብራሂም በኢየሱስም በእነሱ ዘመን የነበረ አኖይንቲንግ አለ
በተለምዶ ቅባት ምንለው ይሄ አኖይንቲንግ ምንድነው የሚያደርገው? ከመለኮት ዓለም የሆነው ሪፍሌክሽን በእነሱ ውስጥ የእግዚአብሔር ኃያልነት የሚገልጥ ውጫዊ ነገር እንዲደረግ ያደርጋል። ዛሬ አይኔ ይበራል መልማ ጳውሎስ መገለጥ ይምጣላችሁ የጥበብ መንፈስ ያገኛችሁ ሲል ሊነግረን የፈለገው ጥልቅ ነገር አለ። አሜን አልነበረም እግዚአብሔር እግዚአብሔር ለምድር ምንድነው አልኩ እንግዳል። ነገር ግን ቃል ስጋ ሆኖ ሲገለጥ አሜን ምን ሆኖ ቃል ስጋ ሆኖ ሲገለጥ የሰው ሜምበር ሆነ። እግዚአብሔር ከሰው ጋር አብሮ ምን አደረገ? ህብረት አደረገ። የእግዚአብሔር ድንኳን በሰዎች መካከል ተገኘች። ማን መጣ? እግዚአብሔር መጣ። ማን መጣ? ከማን ጋር? ከራሱ ከሰው ጋር። ማን ላይ? ኢየሱስ ላይ። አሁን እግዚአብሔር በምድር ላይ በኢየሱስ በኩል ምን ነው? ገዢ ነው። ዘፍጥረት ላይ ፍጥረትን ፈጥሯል። አዎ ታምራት አድርጓል። ዩኒቨርሱን ፈጥሯል። ሁሉ ነገር አድርጓል። ግን እግዚአብሔር እዛ ዓለም ላይ አልነበረም። የእግዚአብሔር ዳይሜንሽን እና የፍጥረቱ ዳይሜንሽን የተለያየ ሆኖ ነው የሚኖሩ። ምን አልኩኝ? ምን አልኳችሁ? የእግዚአብሔር ዳይሜንሽን እና የፍጥረት ዳይሜንሽን የተለያዩ ነው። ለዚህ ነው ኢሳይያስ ምን ይላል? ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ይላል እግዚአብሔር አለ። አሜን። ሰማይ ምኔ ያው ሰማይ ስለ እንግባባለን። ስለ ሰማይ ስለ ተማርክ እናንተ ጋር ሰማይ ማለት ጠፈሩ ማለት አይደለም። አሜን። ይሄ አጠቃላይ ምድሩ ዩኒቨርሱ ሁሉ ተሰብስቦ ከዚህ ውጪ የሆነ ሌላ ዳይሜንሽን አለ። ኢንቪዚብል የሆነ ዳይሜንሽን አለ። እዛ ውስጥ እግዚአብሔር ይኖራል። ነገር ግን አካላዊው ዓለም ላይ ግን እግዚአብሔር የእግሩ መረገጫ ናት። አሜን። ምድር ሲባል አርዝም ብቻ አይደለም። ዘሆል ፊዚካል ዓለም ፍጥረት የሆነ በሙሉ የእግዚአብሔር የክብሩ መረገጫ ነው። አሜን። እግዚአብሔር ከፍጥረቱ ጋር አልነበረም፣ ከውጪ ነው። አሜን። ከምንድን ኢየሱስ ሲመጣ ምን ሲል እራሱ እግዚአብሔር የሰው አባል ሆነ፣ ከሰው ጋር ህብረት አደረገ። ስለዚህ ፍጹም ሰው እስኪ ክትትል ትምህርት እዚህ ላይ ነው እኮ የጣልነው እኛ። ክትትል ትምህርት ላይ ስለጣልነው ነው የተቸገረ። እስኪ ፍጹም ሰው በል። ፍጹም አምላክ፣ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው፣ ፍጹም አምላክ። ማን? የቆመው ሰው ማን? ኢየሱስ። ምንድነው? ሰው ነው። ፍጹም ምንድነው? አምላክ ነው። ይሄ ሰው ምንድነው ስትለው ፍጹም አምላክ ፍጹም ሰው የሆነው ኢየሱስ የእግዚአብሔርና የሰው ሜምበር ነው፣ ህብረት ነው፣ አንድ ሰው ነው። ስለዚህ እግዚአብሔር ከዘመናት በፊት በሙሉ ያልነበረበት ህይወት ነው። አሜን። እግዚአብሔር በእንደዚህ አይነት መንገድ በሰው ዓለም አልነበረም። ኢየሱስ ጋር መጣ። አሁን ግን አሜን ይሄንን የምስራች ሰብካለሁ አለ ጳውሎስ። ይሄን የምስራች ራሱ ኢየሱስ እንደዚህ አለ፣ ሂዱና ለፍጥረት ሁሉ ወንጌልን ወይም የምስራቹን ተናገሩን። ምን ብለን አይኔ ከፈት ወንጌል የምስራች ነው ምናምን ይላል። ምን ሚስት ወለደሽ ሚል ነው? አቤት ሎተሪ ደረሰ ሚል ነው? አይኔ ከፈት የምስራች ምን ሚል ነው? አቤት አይኔ ከፈት ምን ሚል ነው? የምስራቹ ለዓለም ሁሉ ተናገሩት የተባለው ምስራች ምንድነው? እግዚአብሔር በሰዎች መካከል ተገኘ። እግዚአብሔር ከሰው ጋር ህብረት አደረገ። ለነገሩ ሁሌ እንደምነግራችሁ ዛሬ እላለሁ መንፈስ ቅዱስ የሆነ እኮ ንፋስ ስለሚመስላችሁ እኮ ነው ሰው አለት ግራም ይገባችሁ። መንፈስ ቅዱስን የተቀበለ ሰው ማንም በቃ በጌታ ነኝ የሚል ሰው መንፈስ ቅዱስን ተቀብያለሁ ይላችኋል። መንፈስ ቅዱስ እኮ አምላክ ነው። ምንድነው? አምላክ ከማን ጋር? ከሰው ጋር ሆኖ አያውቅም። ምን አልኩ? ሆኖ አያውቅም። በብሉይ ኪዳን አልነበረም፣ በፍጥረት ዘመን አልነበረም። መንፈስ ቅዱስ ከማን ጋር አልነበረም? አይኔ ከፈት ከሰው ጋር አልነበረም። ለዚህ ነው ኢዩኤል ራሱ ነብዩ እንደዚህ ይላል፣ በመጨረሻ ዘመን አረለባድ በኢየሱስ በመጨረሻ ዘመን ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። እስካሁን የለም። ኢዩኤል እኮ ነብይ ነው። ምንድነው? ነብይ እኮ ነው። በመንፈስ ኃይል እኮ ነው የሚናገር። በክርስቶስ መንፈስ እኮ ነው የሚናገር። እሱ ያላገኘው እንደዚህ ያለ በመጨረሻ ዘመን። ምን አይነት የመጨረሻ ዘመን እንደዚህ እንደሚባለው ዓለም ሲደበላለቅ አይደለም። ምን አይነት የመጨረሻ ሲባል የብሉይ ኪዳን ይሄ እግዚአብሔርና ሰው ህብረት አያደርጉም የሚባልበት ዘመን ሲያልቅ፣ አሜን። ምን ሲል ሰውና እግዚአብሔር ህብረት አያደርጉም የሚባልበት ዘመን ሲያልቅ፣ ምን ሲል ሲያልቅ፣ ያኔ ሲያልቅ ማለቂያው እንደዚህ ነው። አሜን። የዘመን መጨረሻ እንደዚህ ነው። አይኔ ከፈት የዘመን መጨረሻ እንደዚህ ነው። ምን? አምላክ መለኮት በስጋ ውስጥ ይኖራል። ሁሉም ከእግዚአብሔር መንፈስ ምን ይላል? ይቀበላል። የእግዚአብሔር መንፈስና የሰው ልጅ ምን አይሉም? አይጣሉ። መለኮት ከስጋ ጋር ሲኖር መለኮትና ስጋ ጠብ አይኖርባቸውም።
ዛሬ በኢየሱስ። ስለዚህ እንግዳ የነበረው እግዚአብሔር ምን አልኳችሁ? አሁን ምን ሆኗል? ቤተሰብ። በማን? በክርስቶስ ኢየሱስ። አሁንም በማን ነው? አሁን ሌላ የምስራች ለኛ መጣ። የምስራች ምንድነው? የምስራቹ በክርስቶስ በኩል እግዚአብሔር ከሰው ጋር ስለታረቀ፣ አሜን። እልል በሉ። ምን በሉ? እልል በሉ። እስኪ እልል በሉ በጌታ በኢየሱስ። ምን ነው ሲባል፣ ምክንያቱም እግዚአብሔር በኢየሱስ ሆኖ ከራሱ ከሰው ጋር ምን ብሏል? አሁን ወደ ሰው ይሄ ዓለም ይመጣ ዘንድ ደግሞ ራሱ ኢየሱስ የምስራች ነው። እና ምን ተባል? ተቀበሉት። ኢየሱስ እንደዚህ አለ፣ ተቀበሉኝ። መጥቶ ምን በሉኝ? ምን በሉኝ? ለተቀበሉት አለ። ምን ላሉት? ምን ላሉት? ምን ላሉት? ምን ላሉት? አረ በኢየሱስ ምን ላሉት? የእግዚአብሔር ልጅ የሆኑ ዘንድ። የማን ልጅ? አየ ከራሱ ከእግዚአብሔር ጋር ዝምድና ይኖራቸው ዘንድ ከራሱ ከእግዚአብሔር ተወለዱ። እስካሁን የተወለደ አልነበረም። ከማን ጋር የተወለደ አልነበረም። አሁን ግን ኢየሱስ ሰው ሲቀበል ከማን ይወለዳል? ከራሱ። ከማን? ከራሱ። ከማን? ከራሱ። ከማን? ከደም አይደለም፣ ከአጥንት አይደለም፣ ከስጋ አይደለም፣ ከራሱ። ከማን? this is the revelation። አሜን። ይሄ ነው መገለጥ። አሜን። ይሄ ምንድነው ማልኳችሁ? ይሄ ነው መገለጥ በጌታ በኢየሱስ። ስለዚህ ጳውሎስ እንደዚህ አለ፣ ይሄ ያለባችሁ ኢየሱስን የተቀበላችሁበት ህይወት አለ። ማን የተቀበላችሁበት? ሪቪል ሲደረግላችሁ፣ ሲገለጥላችሁ፣ ምን ሲላችሁ? ሐሴት ብቻ አይደለም የምታደርጉት፣ የመገለጥ መንፈስ አግኝቷችሁ አሁንም ይሄን ሲያብራራላችሁ የጥበብ መንፈስ አብሮ ሲመጣ ያ የጥበብ መንፈስ ይሄንን የኢየሱስን ህይወት በእናንተ ህይወት ውስጥ እንድትመነዝሩ ያስችላችኋል። ሶ ኢየሱስን እንቀበል። አንዱ የተቀበልነው ነገር ከትንሿ ልጀምር ብዬ ነው። ከዛች ከበሯ። አሜን። ሲከበሯ በሉ ድገሙማ። ከምኗ? ምክንያቱም የእስራኤል መቅደስ ተቀምጦ እያለ ሰዎች እንኳን ባይገቡ ካህናቶቹ፣ ሊቀ ካህኑ አላልኩም፣ ካህናቶቹ የሚሰሩት አንድ ስራ አለ። አደባባዩ ለቀ እንደወጣ ቅድስ የምትባለው ሰፈር ላይ የሚሰራ አንድ ነገር አለ። መስዋዕቱ ይቀርብና ደም ተይዞ የሰው ኃጢአት ይቅርታ ዛሬ ይታወጃል። ቅድስተ ቅዱሳን ላይ አይደለም። አቤት አደባባይ ላይ ነው የሰዎች ኃጢአት ይቅርታ የምታወጀው። ምክንያቱም የኃጢአት መሰዊያው ያለ አደባባዩ ላይ ነው። የእጅ መታጠቢያውም ያለ አደባባይ ላይ። ቅድስት አላልኩም፣ ቅድስተ ቅዱሳንም አላልኩም። አደባባይ ላይ የኃጢአት መስዋዕት ስርየቱ ዛሬ ያከትማል። የሚቀጥለው ስቴፕ ቅድስት ነው። አሜን። ቅድስቱ ደግሞ የኃጢአት ይቅርታ መታሰቡን የሚናገር ነገር ይታወጅበትና ይገባል። የህይወት እንጀራ 12ቱ ዳቦ ቁጭ ቁጭ ይላሉ። ከዛ ከ12ቱ ዳቦ ቀጥሎ ወደ ቅድስተ ቅዱሳን ልትገባ ስትል 7 መቅረዞች ሳያቋርጡ የሚበሩ የሚንበለበሉ፣ አሜን፣ ህይወትን ላይትን የሚናገሩ አሉ። አሜን። ከዛ እልፍ ብለህ ስትገባ ወደ ዋናው እግዚአብሔር የጠለቀው አደባባይ ትገባል። ይኸውላችሁ እንግዲህ ድንበሩን ገና እናገር፣ ትንሿን መግቢያዋን እዛ አደባባይ ላይ ያለችው ኢየሱስ ክርስቶስ በህይወታችን ስንቀበለው የመጀመሪያ የሚሆነው ነገር በጥበብ መንፈስ በኩል በእኛ ዓለም ማኒፌስት የሚያደርገው ነገር የኃጢአት ይቅርታ ነው። የምን ይቅርታ? የኃጢአት ይቅርታ። እግዚአብሔር ይቅር የሚላችሁ አይደለም። ዛሬ ሚስጥር ልናገር። ምን አልኳችሁ? ዛሬ ሚስጥር ልንገራችሁ። የኃጢአት ይቅርታ እግዚአብሔር ይቅር የሚላችሁ አይደለም። የኃጢአት ይቅርታ እናንተ ያንን ስፒሪት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ይቅር ብሎኛል ብላችሁ ስትቀበሉ ምን ስትሉ እናንተ በእምነት የምታረጋግጡትና በእናንተ ህይወት ማኒፌስት የሚያደርግ ነው። ለዚህ ነው ብዙ ሰው ክርስቶስን ተቀብሎ የኃጢአት ይቅርታ አግኝቶ ያለ እግዚአብሔር ይቅር ብሏል። ብዙዎች ግን ራሳቸውን እስካሁን ይቅር ስላላሉ ምን አልኩኝ? ራሳቸውን ይቅር ስላላሉ አሁንም በባርነት ውስጥ አሉ፣ በእርግማን ውስጥ አሉ። አሁንም ከርስ በሚባለው በእርግማን የመጣው ዓለም ድህነት፣ ጉስቁልና፣ በሽታ፣ ራስን መጣል፣ የበታችነት ስሜት፣ ዲፕሬሽን፣ ተስፋ መቁረጥ whatever በህይወታችሁ ሙቭ ያደርጋል። ሌላ ደሪቨር የሚያደርጋቸው ነብይ ይፈልጋሉ። በፀጉርሽ ተደገመብሽ፣ በፓንት ተደገመብሽ፣ በጡት ማሳዣሽ ምናምን ሲባል እኮ የሚገርመው ነገር የወንድ የጡት የፓንት አይደገመበትም፣ የሴት ብቻ ነው። የወንድ ፀጉር አይደገመበትም። ተደገመብሽ የሚባለው እኮ ለሴቶች ብቻ የሚያገለግል ቃል እኮ ነው። ታውቃላችሁ? እንዲህ ለሚባል ተራ ስሌቭ ለሚያደርግ ነገር ሰዎች ማኒፑሌት ይደረጋሉ። ምክንያቱም የኃጢአት ይቅርታ ያገኙበትን መጠን አእምሯቸው ላይ በመገለጥ ጥበብ፣ አሜን፣ በመገለጥ መንፈስ፣ በጥበብ መንፈስ ወደ እነሱ ዓለም ማኒፌስት እንዲያደርግ ስላልፈቀዱ
አሁንም በእስራት ውስጥ ናቸው። እርግማን አለብን ብሎ ይፈራሉ። ማንም ቆሎ ቆንዳ የሆነ ነብይ ነኝ የሚል መጽሐፍ ቅዱስ ገልጦ የማያውቅ አዳራሽ የከፈተ ቴሌቪዥን ቻናል የከፈተ ሰው መጥቶ እንደዚህ ይታየኛል፣ የዘር እርግማን ይታየኛል ሲላት ለትወድቃለች። የዘር እርግማንን ኢየሱስ በመስቀል ላይ ሰብሮታል። ጌታ ኢየሱስ ስትቀበል ከደም አይደለም በል እስኪ፣ ከደም አይደለም በል፣ ከስጋ አይደለም፣ ከናቴ አይደለም፣ ከአባቴ አይደለም፣ ከዘሬ አይደለም፣ ከብሔሬ አይደለም፣ ከጎሳዬ አይደለም፣ ከራሱ ከእግዚአብሔር ተወልጃለሁ። ስለዚህ አሁን ደም የለኝም፣ የአባቴ ደም የለም፣ የናቴ ደም የለም፣ በጌታ በኢየሱስ የማንም ደም የለም፣ የማንም ደም የለም። አሁን ያለብኝ ዘር የእግዚአብሔር ዘር ነው። አይኔ ከፈት። እኔ ምንም አይነት ብሔር የለኝም፣ ምንም አይነት ጎሳ የለኝም፣ ምንም አይነት ዘር የለኝም፣ ምንም አይነት የሰው ዘመድ የለኝም። እኔ ያለኝ ዘመድ የራሱ የእግዚአብሔር ልጅ ነው። የማን ልጅ? የማን ልጅ? የእግዚአብሔር ልጅ ኢየሱስ ወንድሜ ነው። ምኔ ነው። አሁን የአዳም ዘር ሲባል ጆሮ አይሰማም። ሰምታል? የአዳም ዘር ሁሉ ስትል እኔ እንጃ ነው። ለምን ሲባል ዘሬ ማን ነው? የእግዚአብሔር ልጅ ኢየሱስ ነው። ወንድሜ ብሎ ሲጠራኝ ለመጥራት እኮ አይደለም የጠራኝ፣ ዘር ለማድረግ ነው የጠራኝ። ሐኪም ቤት ሄደው ሰዎች እንደዚህ ይሏቸዋል፣ ከናትሽ የሆነ እንደዚህ አይነት የዘር ያለብሽ ነገር አለ ሲባል፣ አዎ በጣም የሚገርም ነገር እናቴን ግፊት ያማት ነበር። ማናት እናትህ? ዛሬ እኔ ከፈት ምን ነካው? በኢየሱስም የጥበብ መንፈስ፣ የመገለጥ መንፈስ፣ የጥበብ መንፈስ፣ የመገለጥ መንፈስ ዛሬ በኢየሱስም ያገኝህ፣ ይነቅልልሃል። በጣም የሚገርም እንዲህ አይነት የጨጓራ ምልክት በጣም አለብና በዘራ አለ ሲባል ፍለጋ አዎ ሲባል ሰምቻለሁ። ቅድማያቴ በእንደዚህ ነገር ይሰቃይ ነበር ማለት ማን ነው? ቅድማያቴ የሰጠ እግዚአብሔር እኮ። እስቲ ከዘር በል እስኪ፣ ከቋንቋ፣ ከነገድ፣ ከህዝብ ዋጅቶ ቆርጦ ጥሎ በጥሶ ስሩን ነቅሎ የእግዚአብሔር ልጅ አድርጎኛል። አርሹር እርግጠኛ ነህ? እንግዲህ እስከ ዛሬ ጀምሮ የጥበብ መንፈስ በል እስኪ። የምን መንፈስ? ምንም አይነት በሰውነት እንዳልተገለጠ ገና እንዳልከበረ ስጋ እንዳለው ሰው ምን አልኩኝ? ገና እንዳልተገለጠ ወይም እንዳልከበረ ስጋ እንዳለው ሰው፣ አሁንም ለደሊቨራንስ እንደተዘጋጀ ስጋ እንዳለው ሰው ምንም አይነት የመምልክት ሲገኝብህ አንተ ከዘር ጋር ለምታገናኘው አሜን። ከዛማ ተቆርጫለሁ። ሌላ ሪፖርት አለ። የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ሌላ ሪፖርት አለ። ያም ሪፖርት ኢየሱስ ክርስቶስ የእናንተ ህይወት ነው የሚል ነው። ስለዚህ እሱ ምላል ዲክሌር አደርጋለሁ። መብት ነው። አንዳንድ ሰው አውጃለሁ ይላሉ ምናምን ይላል። እንደፈለክ አንተ እንደፈለኩ፣ እኔ ግን አውጃለሁ። በጣም ነው እኮ የሚገርመኝ። ማንም ወንበዴ፣ ነፍሰ ገዳይ፣ ደም አፍሳሽ፣ ጫት ቤት ለጫት ቤት ሲንከራተት፣ ቱቦ ለቱቦ ሲንከራተት የነበረ ሰው፣ በዝሙት እስከ አፍንጫው እንደፈለገው ሲጨማለቅ የነበረ ሰው፣ በክርስቶስ ኢየሱስ የኃጢአት መንጻት እኔ ዛሬ ጻድቅ ነኝ ብሎ የካደ ሰው ስለ በሽታ ዝንግል በሽታን ክዳለን ይላሉ ይላል። ኃጢአት ክዳለን ነፃ ያወጣው አቤት አይኔ ከፈት በኢየሱስም። ስትማግጣት አብረስ ማግጥ የነበረችው ሴት እኮ እሷ እያለች እንደዚህ ያልካት በጣም ይገርምሻል። ዛሬ ጌታን ተቀብዬ ምንድን ጌታን ተቀብዬ ንጹህ ነኝ የራሱ የእግዚአብሔር ጽድቅ ነኝ አላልካትም? በደረስክበት ልክ ብላታል። አብረ ስትሰርቅ፣ አብረ ስትቅም፣ አብረ ስትጠጣ የነበረውን ጓደኛን ጌታን ተቀብዬ ዛሬ ነፃ ነኝ አላልከው? ብለዋል። ምን ብለህ ክደ? እስቲ ክጀ በል እስኪ። ምክንያቱም የሚታመን ሌላ ነገር አለ። ኧረ አሜን፣ ኧረ አሜን። እንዴ እና አንተ የፈለግከው ትክዳለህ። ያቃተህን ደግሞ አእምሮ ለመቀበል ያቃተውን ካዱ ብለህ ዘራፍ ትላለህ። ጅል እክዳለሁ በል እስኪ። ቀላል እክዳለሁ እንዴ? አም ራይቸስ ያውም የእግዚአብሔር ጽድቅ ምን ብዬ ሲባል እርኩስ የሆነው ሬሳ የሆነው የሚሸተው በእግዚአብሔር ዘንድ እንደ መርገም ጨርቅ እንደምን ጨርቅ። በዚህ ዘመን ይህን ቃል መጠቀም በነገራችን ላይ ትክክል አይደለም። በዛ ዘመን የመርገም ጨርቅ ማለት የሴቶች የወር አበባ ሞዴስ ማለት ነው። በዛ ዘመን የወር አበባ እንደ እርግማን ይቆጠር ስለነበረ ነው ኢሳይያስ ይሄንን ያለ።
ከኔ ጋር በዘመን በቃ እንደ መርገም ጨርቅ ብለ ያዛጋ ቃው ስለተቀመጠ እንዳልኩስ ነገር የተቆጠረው ነው። ከእግዚአብሔር ዘንድ ወጣ ሬሳ የተባልከው አሜን። ኢዮብ እንዳለ የሰው ልጅ አለ በቃ በእግዚአብሔር ፊት አለ ጨረቃና ኮከብ እንደዚህ እንኳን ፀሐይ እንኳን ምን አላቸው አለ እድፈት አለባቸው ብስብስ የሆነ ትልም የሆነ የሰው ልጅ እንዴት ያንስ ከተባለው ዓለም ኢዮብ ካለው ዓለም አሜን እንዲህ ብያለሁ ክጃለሁ። ምን ብያለሁ? ክጃለሁ። በክርስቶስ ኢየሱስ ደም ነፃ ወጥቻለሁ። አሁን እስኪ አሁን በል የእግዚአብሔር ጽድቅ ነኝ። ክህደቴ ደግሞ እስከ ጥግ ይቀጥላል። እስከ ምን ይቀጥላል? እስከ ጥግ ይቀጥላል። የማየውን ላለማመን የማላየውን ለማመን ተጠርቻለሁ። በጣም እኮ የሚገርም እኮ ነው። የሚታየውን ትተን የማይታየውን ብናምን ይላልኩ ታምነናል አይደል? እና ምን ልትፈልገ ነው አንተ አስተማሪ? ከብሬ እኮ ነው አንተ ፓስተር ግራል ቢገባኝ እኮ የዘመኑ አገልጋይ እንዲህ ይላሉ፣ ፌሶች እንዲህ ይላሉ፣ ምናምኖች እንዲህ ይላሉ ምናምን ያንዳንዶች ስህተት ለማረም አይደለም። እኔ ስለራሴ ነው የምነግርህ። አማኝ ነኝ በል እስኪ። አማኝ ነኝ ማለት የሚታየውን የሚነካውን የሚዳሰሰውን የሆነውን ካዲ ማለት ነው። እክዳለሁ። በህይወቴ እየሆነ ያለው በሙሉ በአዳም በኩል የመጣውን በሙሉ በአዳም የመጣብኝን የትኛውም ነገር በሙሉ ክጄ የተቀበልኩትን የክርስቶስን ህይወት ምን ላለሁ እጄን እየዘረጋው ለመቀበል እንደፋደፋለሁ። አሜን። ኧረ አሜን። በኢየሱስ አሜን። በኢየሱስ አሜን። በኢየሱስ አሜን። ፖል ይሄ ነው እንዲበራላችሁ ፈልጋለሁ። የጥበብና የመገለጥ መንፈስ እንዲበራላችሁ። አቤት የምንና የምን የጥበብና የመገለጥ መንፈስ። እስኪ የጥበብና የመገለጥ መንፈስ በሉ። የሚገርመው ጥግ አለው። እስከ ጥግ ሄዳለሁ በሉ እስኪ። ክህደቴ እስከ ጥግ ነው በሉ እስኪ። እምነቴ ደግሞ በሉ እስኪ እስከ እግዚአብሔር ጥግ ነው በሉ እስኪ። አሜን። ክህደቴ እስከ አዳም የመጨረሻ ርዝራዥ ጫፍ ድረስ ነው ክህደቴ። አሜን። በፍጹም እኔ የአዳም ዘር አይደለሁም። አሁን የማን ዘር ነኝ? የእግዚአብሔር ዘር ነኝ። እና ጥግ የሆነውን ነገር እንዲበራላችሁ አለ ፖል። የልቦናችሁ አይኖች እንዲበሩ ጸልያለሁ አለ። የምናችሁ አይን ምን እንዲል እንዲበራ ምን እንድናውቅ ሲል ይቀጥል። አዎ በጌታ በኢየሱስ ክርስቶስ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ለምን ሲባል ይህም የልባችሁ አይኖች ሲበሩ አሜን። አሁንም በኢየሱስም አይኖቻችሁ ይብሩ። ይውላችሁ ለምዶብኝ አይደለም። በየትኛውም እግዚአብሔርን በሚገልጥ አገልግሎቴ ውስጥ ስብከት እንዳለው አይደለም፣ ትምህርትም እንዳለው አይደለም። እግዚአብሔርን በሚገልጥ አገልግሎቴ ውስጥ እንዲህ በየሳላውጅባችሁ ቀርቼ አላውቅም። አይኖቻችሁ ይብሩ። አይኔ ከፈት። ለምዶብኝ እንዳይመስልህ። የልቦናችሁ አይን አሁንም በጌታ በኢየሱስም አይኖቻችሁ ይብሩ። ጆሮአችሁ ይከፈት። የልባችሁ ጆሮ ይከፈት። መንፈስ ለአብያተ ክርስቲያናት የሚለው ልሰሙበት የምትችሉበት ጆሮ የልቦናችሁ አይኖች ሲበሩ አለ። ሲበሩ አሜን። የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን የመጥራቱ ምን ይሄን አላወራም አሁን ስለማልፈልገው። የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ምን ያህል ነው የተጠራንበት ተስፋ? ምን ያህል ነው የተጠራንበት ተስፋ? ብዙ ሰዎች እኮ የተጠሩበት ተስፋ መንግስተ ሰማያት ነው። አው ተስፋው ለሚያስቡት ተስፋ አለኝ ይላል። እኔ ተስፋዬ መንግስተ ሰማያት አይደለም። ተስፋዬ ይሁን በወርቅ የተነጠፈች ከተማ አይደለችም። ስማኝ በኢየሱስ ዛሬ አይኔ ከፈት። አሜን በኢየሱስም ይሁን ከዚህ ቆሸቆሽ ከሆነ ኑሮ ወጥቼ ሌላ ዓለም ላይ ሄጄ በወርቅ ለመሄድ ዝግጁ አይደለም። ወርቅ በእግዚአብሔር ዘንድ ተራ ነው። ምድር ላይ ያለ እኮ ተራ ነገር ነው። የሚገርም አሜን። በዲያመንድ ያንቆጠቆጠ በብዙ ውድ የሆኑ ማዕድኖች ያንቆጠቆጠ ቤት አይደለም ምኞቴ። በብዙ ማዕድኖች የተንቆጠቆጠ ከተማ አይቻለሁ። ምድር ምትባል አሜን። የሚገርም ዲያመንድ አፍሪካ ብትገባ አሜን። አረብ ሀገር ብትሄድ አይኔ ከፈት ስትቆፍር ዋው የሚያስብል ማዕድን ያለው ምድር ላይ ነው። ተስፋ ቁረጥ። ተስፋዬ አሜን
ምን አልኩ? ተስፋዬ መንግስተ ሰማያት ሄዶ በወርቅ መራመድ አይደለም። አሜን። ርስቴ ምን አልኩ? ይኸውልህ ያገሬ ሰው ብቻ አይደለም እኮ ምዕራባውያንም በለው እነዚህ በቃ ይሄን ርኩስ እርሾ ያመጡብን ሰዎች እነሱ የርስት ጉዳይ ስለሚያጨቃጭቃቸው መሬት ላንድሎርድ ምናምን ነው የመሬት ባላባት ምናምን ስለነበሩ ኢትዮጵያ ውስጥ ይሄን ባላባትነት አመጣውብን የመሬት ባላባት ምናምን እየተባለ ፊውዳል እየተባለ በጣም ጭንቀት ስለነበረብን መሬት የሚባል ነገር ይሄ ግዛት መያዝ ርስት መያዝ የሚባለው ነገር ርስት የምትባለው አንስም ለመሬት ለሀብት ምናምን ስላዋሉት እግዚአብሔር ርስት ነው ሲጠራ የሚታያቸው መሬት ነው። በእግዚአብሔር ቃል ርስት ማለት ዘር ማለት ነው። በነገራችን ላይ ራሱ በምድራዊ ቃልም ርስት ሊያስወርስ የሰውን ርስት ወይም ሀብቱን ሊያስወርስ የሚችለው የዘር ጉዳይ ነው። አይ አባት ልጅ ምናምን ዘመድ ስትሆን ነው አይደል እንዴ? ወይም ደግሞ ለዛ ርስት ይገባል የሚል የውርስ ጉዳይ ከተሰጠ ነው። በእግዚአብሔር ዓለም ውስጥ ርስታችን ዘር ነው። አሜን። ርስታችን ደግሞ ራሱ እግዚአብሔር ነው። ይኸው የተጠራችሁበት ተስፋ ምን እንደሆነ እንድታውቁ ምን እንድትሉ የተስፋው መጠን ምን እንደሆነ ተስፋችን መንግስተ ሰማያት ነው ካልከኝ ኦሬዲ መጠኑን ማወቅ አይጠበቅብህም። በቃ አውቃታል። አቤት በቃ ይሄ እኮ ሪቪሌሽን አይፈልግም። ለምን አይፈልግም ካልከኝ ቡዲዝምም እንደዚህ ይላል። ከዚህኛው ከስጋችን እስር ቤት ወጣን ወደዛኛው ዓለም እንገባለን ይላል። አቤት ይላል እኮ ምንም እምነት ጥራ በቃ ከዚህ ወጣን እዛ እንገባ። ሪቪሌሽን አይፈልግም። ይሄ በነገራችን ላይ ኮተታም የሆነ የሰው አእምሮ ትምህርት ነው። ከዘላለም የነበረ እግዚአብሔር የሚናገረው ሌላ የጠለቀ ዓለም አለ። እሱ ውስጥ አሁን አልገባም ብያችኋለሁ። ጌታ ይረዳኛል። ሌላ ቀን እንገባለን። አሜን። ይኸው የተጠራችሁበት የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ባለጸግነት ምን እንደሆነ ታውቁ ዘንድ ከዛ ይሄን ካለም በኋላ እነዚህ ሁሉ የሚጠቀልላቸው ሌላ ነገር ነገርን ለምንና ምንም እስቲ ክፈቱት በደም ጠጋ በሉና አዩት። ለምንና ምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ምን ለምንል ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ የምኑን ታላቅነት ምን የሚለውን ከሁሉ የሚበልጠው ከምን የሚበልጠውን ከሁሉ የሚበልጠው ከምን የሚበልጠው ከሁሉ የሚበልጠው ከምን የሚበልጠው ከሁሉ የሚበልጠው ምኑን የኃይሉን ታላቅነት የማንን የእግዚአብሔርን። ስለዚህ የጌታችንን የኢየሱስ ክርስቶስን አምላክና አባት በማወቅ ምን በማለት ሲባል የኃይሉን ታላቅነት ማወቅ ማለት ነው። የምኑን ታላቅነት ምን አይነት ሲባል ከሁሉ የሚበልጠው ከምኑ የሚበልጠው ከሁሉ ማለት ከመሬት ከሀብት ከወርቅ ከምናምን ማለት አይደለም። እነዚህማ ተራና ተራ ናቸው። ታዲያ ከየትኛው ሁሉ የትኛው ሁሉ ኃይል የሚባል ሁሉ ምን አልኳችሁ? የማን ኃይል? የማንኛውም ኃይል ብቻ ነው አይመስላችሁ። የራሱ የእግዚአብሔር የኃይል ታላቅነት አለው። ከዚህ ከራሱ ከእግዚአብሔር ከገለጣችሁ ማለት እግዚአብሔር ራሱ ከገለጠው የኃይል ታላቅነት የበለጠ የገለጠው ሌላ የኃይል ታላቅነት አለ። አራ ጎድፈላ በኢየሱስ ስም አሁንም አይኔ ይከፈት። በኢየሱስ አይኔ ይከፈት። አሁንም በጌታ በኢየሱስ አይኔ ይከፈት። ሃሌሉያ በኢየሱስ ስም። ይኸውላችሁ በዘመናት መካከል ስለ እግዚአብሔር የኃይል ታላቅነት ነቢያት አውርተዋል። ምን አልኳችሁ? ቅዱሳን አውርተዋል። የብሉይ ኪዳን ነው ያወራው ያሉት። ይኸውላችሁ ሄዳችሁ አብርሃምን ብትጠይቁት ስለ እግዚአብሔር የኃይል ታላቅነት ይነግራችኋል። ኖህን ሄዳችሁ ብትጠይቁት ስለ እግዚአብሔር የኃይል ታላቅነት ይነግራችኋል። ምን አልኩኝ? ስለ ኃይሉ ታላቅነት። አብርሃምን ሄዳችሁ ብትጠይቁት ስለ ኃይሉ ታላቅነት እንደዚህ ይላችሁ። የሚገርም ነገር የደረቀ የኔን ተፈጥሮ ምን አልኩኝ? የደረቀ የኔን ዘር ማምረት የማልችልበትን አቅም እግዚአብሔር እንደገና ገልብጦ ወጣት አድርጎ ለሳራ ብቻ ሳይሆን ሌላ ኬጡራ የምትባል ሴት ሁሉ አግብቼ ደጋግሜ እንድወልድ የሚያደርግ የእግዚአብሔር ኃይል በእኔ በኩል መጥቶ ነበር ይላል። ሳራን እንደምትጠይቃት እንደ ማንኛውም ሰው ደርቄ ጨርሼ ዘር ማመንጨት አቁሜ እያለ ራሱ እግዚአብሔር መጥቶ በ90 ዓመቴ ሌላ ኃይል ጨምሮ ይስሐቅ የሚባል ዘር ከኔ እንዲወጣ አድርጓል ትላለች። ዛሬ እኮ ሰው የሚፈልገው ይሄንን ኃይል ሰምተኛል። ልኬታችን ይሄ እኮ ነው። ኖህን እንደምትጠይቀው የሚገርም የእግዚአብሔር የኃይሉ ታላቅነት ይላል። የኃይሉ ታላቅነት ምን የሚገርም ነገር አለ
ዓለምን በሙሉ አጥፍቶ እኔን በተለየ መንገድ ከነ ቤተሰቤ እኔ የሰበሰብኩትን እንስሳ ከነ ምናናቸው ከነዘራቸው ነፃ አውጥቶ ሁሉን ማድረግ የቻለ የኛ መርከብ ምንም ሳትሆን ዓለም ግን ድብልቅልቁ ሲወጣ ነፃ ያወጣ እግዚአብሔርን አውቃለሁ ይላል። ዛሬ እኔ ከፈታል በል ራሱን እግዚአብሔርን በል እስኪ ራሱ እግዚአብሔር እንደገለጠልኝ መጠን ጠለቅ ብዬ ከፍ ብዬ አየዋለሁ በኢየሱስ ስም። ሙሴን ለብጠይቀው እንደዚህ ይላል ሙሴ የእግዚአብሔር ታላቅነት ገና ሲጀምር ስተዋወቀው እግዚአብሔርን ቁጥቋጦ ምንድን ቁጥቋጦ ወይም ደግሞ ዛፍ ከነቅርንጫፉ ከነቅጠሉ እያለ እዛ ላይ እሳት እየነደደ ነገር ግን ቅርንጫፉ ሳይበላ እሳት ሳይነካት እሳቱ እየተንቦገቦገ እግዚአብሔርን አይቻለሁ። እሱ ሲገርመኝ ግብጽ ሀገር እጄ ታላላቅ 11 ተአምራት አድርጌያለሁ። እሱ ሲገርመኝ ቀይ ባህር የሚባል ከፍዬ ውሃ ለሁለት ሲከፈል አይቻለሁ። እሱ ሲገርመኝ ምድረ በዳ ላይ እሳት ከላይ ላይ እየሄደ ደመና እንደዚህ ያደረገ መሬት ሰንጥቄ አለት መትቼ ውሃ ፍልቄ አጠጥቻለሁ። የእግዚአብሔር ያሉ ታላቅነትማ እግዚኦ ይላል። ጳውሎስ ደግሞ እንደዚህ ያለ ይሄንን መጋረጃ አለ። አሜን። የቱን መጋረጃ? ይሄንን መጋረጃ የሚሰብር ሌላ የኃይል ታላቅነትን ታውቃላችሁ። ማት ምን በኢየሱስም አሜን። ይኸውልህ ዛሬ ሚስጥር ይገለጣል ብልሲ የመገለጥ የጥበብ መንፈስ በልቤ ይፈልቃል ብልስኪ ሃሌሉያ። ሙሴ አንድ ሚስጥር ገብቷለች። አሜን። በትንሹ ያችን ጭላንጭል ሲያይ ያችን ሚስጥር አውጣልኝ ብሎ ሲጠይቀው እግዚአብሔር አልሰጠህም አለ፣ አላሳይህም አለ። አሜን። ምን አለም አልሰጠህም፣ ፊቴን አሳየኝ ክብሬን አሳየኝ ሲል አይቻልም አለ። ይሄንን ለሌላ ጄነሬሽን ነው። አሜን። እናንተ ሰዎች በቃ አትንቦጫቦጩ። ለእናንተ ካልሆነ ሌላ ጄነሬሽን ካለ ልቀቁለት። እኔ የገባኝ መገለጥ ካልገባ አፍክን ዘግተህ ሰብሰብ ማለት ነው። ሌላ ነገር የለም። አሜን። ይሄው እየተናገርኩ ነው። ለምትሰሙኝ አልሰማችሁ? ይሄ መገለጥ ካልገባህና እዛ ላይ በቃ የሆነ ቦታ ላይ ስታካረክ እግዚአብሔርን በገባህ ልክ እንዲያስ ቀስ ብለህ መሄድ ነው። እኔ መንካት አይጠበቅብህም። አዲዮስ አሜን። እኔ የገባኝ መጠናል። አሜን። በኢየሱስም ትውልድ ይነሳል፣ ከፍ ያለ ትውልድ። ያን ትውልድ የሚያስነሳው ራሱ እግዚአብሔር ነው። ከእግዚአብሔር ጋር መጋፈጥ አይቻልም። አሜን። በኢየሱስም በቃ ካልገባህ አርፈህ ቁጭ በል። ምን ዝም እኮ ነው የሚባል። ሙሴ ፊት ለፊት ያለ ነገር አየ፣ ትንሽ በጭላንጭል አየና ግን መቀበል እንለወቀው ሲል እግዚአብሔር አታውቅም አለ። አሜን። ከዚህ በፊት አውርተንበታል። አታውቅም ካለው በኋላ እግዚአብሔር ጀርባውን ሲያሳየው አሜን፣ ሙሴ እንደገና ሰማይ ገባ። ከገባበት ሰማይ ወደ ጠለቀው ሰማይ ገባ። አሜን። ሙሴ ጀርባውን ሲያያየው በቀጥታ ከቆመበት ጊዜ ጀምሮ ወደ ዘፍጥረት ከእግዚአብሔር ቢግኒንግ ነው የሄደው። አሜን። አረ አሜን። ከማን ቢግኒንግ? ከእግዚአብሔር። እግዚአብሔር ቢግኒንግ ብሎ ከጀመረበት ታይም ጀምሮ እግዚአብሔር ገና ብቻውን እያለ ሙሴ ገባ። ማን ብቻውን? እዛ ገባና እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ። ምድር ባዶ ነበረች፣ አንዳችም አልነበረባትም ነበር። ረብረብረብረብረብረብረብ አለ ሙሴ። ሙሴ ተደነቀ፣ ተገረመ፣ ጻፈልን። ምን አለልን? የት ገብቶ? ሰማይ ገብቶ። የት ገብቶ? ስንተኛው ሰማይ? ላላላላላላ ሶስተኛው ሰማይ አይደለም። አሜን። ሶስተኛው ሰማይማ ገብቶ ቢሆን የሚያየው ነበር። አይኔ ከፈት። አሁንም አይኔ ከፈት። ብዙ ሰዎች የሚገርም እግዚአብሔር የሚያውቁት እዚህ ሰማይ ላይ ሆነው ነው። አሜን። ዛሬ አይኔ ይገለጥ እስኪ። የጥበብ መንፈስ በል፣ የመገለጥ መንፈስ በል፣ ዛሬ ያገኘኛል በል። ከዛስ ምን ትሆናለህ? የጥበብና የመገለጥ መንፈስ ያገኝ ሶስተኛው ሰማይ ያለን ሚስጥር ታውቃለህ። ሙሴ እዛኛው ሰማይ ላይ ሆኖ ተገረመ። ምድርም ባዶ ነበረች፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ከዛ እግዚአብሔር አለ ውሃ አሳዎችን በሰማይ ያሉ ወፎችን ታብቅል አለ። በሰማይ ላይ የነበረው ውሃና በባህሩ ላይ የነበረው ውሃ ወፎችና አሳዎችን አወጣ። የብሱ ይሰብሰብ ከተባለ በኋላ ከየብሱ ሌላ ፍጥረት ወጣ። 4 እግር ያለው ክንፍ ያለው ምን ያለው ማዕድ ወጣ። ሙሴ ተደነቀ፣ አየ፣ ተገረመ። ከዛ አሁን ሙሴ አየ ከምድር አፈር ሰው ወጣ፣ ተገረመ። ዘሬ አይደለም መልስ ዘመዴ አይደለም በልባ። አረ በኢየሱስም በሙሴ የታየው ዘመዴ አይደለም። አዎ አየው። እግዚአብሔርም ሰውን ከምድር አፈር አበጀው፣ ሰውም ያው ነፍስ ያለው ሆነ። ወጣ ሰው
ሙሴ እዚህ ጋር ከተመ። አሜን። እግዚአብሔር እንደጀመረ ሳይጨርስ ምን አልኩ? እንደጀመረ ሳይጨርስ ሙሴ ዘጋ። 7ኛ ቀን ብሎ ዘጋ። እግዚአብሔር አልጨረሰም። ምን አልኩ? ምን አልኩ? ምን አልኩ? የእግዚአብሔር የመደምደሚያ ስራ እኔ እናንተ ነን። ምን አልኩ? እግዚአብሔር አሳርፏቸው ቢሆን ኑሮ ይላል። እንዲህ ብዬ ልገልብጥልና ላንብብልህ። እግዚአብሔር ሰርቶ አርፎ ቢሆን ኑሮ ለሌላ ቀን ባልቀጠረ ነበር በነቢያቱ አፍ። አሜን። አሁን ተመልከት፣ በዚህ ኃይል ተደነቅን። እኛ በዘመናችን ደግሞ በጣም አእምሯችን ትንሽ ፈጠን ስላለ ነገሮችን የመገንዘብ አቅም ስላለን የቴክኖሎጂ ዘመን ስለሆነ በሌላ አባባል የሰው አእምሮ ኢንተሌክቱ በጣም ጨምሯል ማለት ስለጨመረ ዩኒቨርስን መረዳት ይችላል። መሬትን ተረዳ ነው፣ ፀሐይን ተረዳ ነው። የፀሐይ እርቀቷ ትልቅነቷ ከምድር አንፃር ምን ያክል ታክላለች? በጣም ጤፍ የምታክል የፀሐይ ቁራጭ መሬትን ብትነካት ሙሉ በሙሉ መሬት ትጠፋለች። ታውቃላችሁ? ይሄን ሁሉ አወቅን፣ ተገረምን፣ ተደነቅን። ከዛ እንደዚህ ያልን ልክ ሮሜ 1 ላይ ተነገረው እግዚአብሔርን በሕግ በተጻፈ ሕግ ባያውቁት እንኳን በልባቸው ያውቁታል። ምክንያቱም የእግዚአብሔር ታላቅነት፣ የኃይሉ ታላቅነት፣ አምላክነቱ ከፍጥረት ጀምሮ የታወቀና ግልጽ ነው ይታያል ይላል። አሜን። ለማንም ሰው ምኑ የኃይሉ ታላቅነት በልስኪ ደግሞ አምላክነቱ በፍጥረቱ ግልጽ ነው ምን ይላል? ይታወቃል። አሁን ይሄን እኮ ወቃት ባል ምን አይደለም ወቅ የተባልከው በልስኪ ይሄንን አውቀን ምኑን የኃይሉን ታላቅነት ምን ያለበትን ፍጥረትን የፈጠረበትን ሰማይን አየን፣ ጨረቃን አየን፣ ፀሐይን አየን፣ ረቂቅ የሆነውን ነገር አየን። ዲኤንኤ እንዴት እንደተሰራ ተገነዘብን። ጥልቅ የሆነውን ረቂቅ የሆነውን ትንንሽ የሆነውን ነገር ተረዳን። ይሄ ሁሉ ተገነዘብን። አቤት እግዚአብሔር አሰራሩ ብለን ስንገረም አሜን፣ ኧረ አሜን። 3ኛው ሰማይ የገባው ፖል እንደዚህ ያለን ነው አሜን። አይቻልም፣ ሌላ ነው የምታውቁታል። ዛሬ የብዙ ሰዎች መደነቅ፣ የብዙ ሰዎች ስብከት፣ የብዙ ሰዎች መገለጥ ብለው የሚያስቡት ነገር የሚገርማችሁ ነገር ፊዚካል ዓለምን ራሱ ኢየሱስን እንኳን ሲሰብኩን እንዴት እንደተሰቀለ፣ እንዴት እንደተንጠለጠለ፣ እንዴት እንደተበሳ፣ እንዴት ቧንቧው እንደተቀደደ፣ እንዴት ወደ ደሙ እንደወጣ፣ እንዴት ምን እንዳለ፣ እንዴት እንደተቸነከረ፣ ስሜት እንዴት እንደተሰማው፣ እንዴት እንዳዘነ ምናምን ይነግሩን። እግዚአብሔር ከፊዚካል ዓለም መረዳት በጌታ በኢየሱስ ክርስቶስም ዛሬ ይንቀልህ። የልብ አይን በርቶ የእግዚአብሔርን የኃይሉን ታላቅነት የሚገልጥ ካንተ ጋር የሚነካካ መንፈስ ዛሬ ይስጥ። ምን እያልኩ እንዳለ በጌታ በኢየሱስም የሚያስረዳ የራሱ የእግዚአብሔር መንፈስ በእናንተ ላይ ይውደቅ። እንዴት ነው የተቸነከረው? የሚገርማል ሲመታ የንዝረቱ መጠን ምናምን ይለኛል። ምን ያደርግልኛል? ይሄን አይደለም ወቀው የተባልኩት፣ ሌላ ወቀው የተባልኩት ነገር አለ። አሜን። ከውጩ ይልቅ በዛ በንዝረቱ አሜን፣ በመወጋት ውስጥ የተሰራ ሌላ ነገር አለ። አሜን። አረ በኢየሱስም በመንጠልጠሉ የተሰራ ሌላ ኃይለኛ የእግዚአብሔር ማክሲመም ፓወር ኤክሲድ ያደረገ የእግዚአብሔር ግሬት ፓወር የተገለጠበት ዓለም አለ። አሜን። እስኪ የአይኔ ይበራል በሉ። የልቤ አይን ይበራል፣ ይገለጥልኛል። አሁን ወቁት የተባለው ስለ እግዚአብሔር ስለሰራቸው ታላላቅ ኃይሎች አይደለም፣ ውጫዊ ኃይል አይደለም። እኛውን ወቁ የተባለው ፍጥረት እንዴት እንደተፈጠረ አይደለም። እግዚአብሔር የመጨረሻ ጥጌ ውዴ ያለውን ሰው አሜን ፈጥሮ የመጨረሻ ጥጌ ያለው ሰው እስኪ ዓለም ሳይፈጠር በሉ መቼ በፊቱ በማን ድገመው እንጂ በማን ፊት in his presence በራሱ የግሎሪ ወርልድ ውስጥ ብልጭ ሚላልስ ውስጥ ከእግዚአብሔር ውስጥ ማን እኔ አይኒ ከመት ማን አንተ ምን እያለ ገና ዓለም ሳይፈጠር በማን ፊት በእግዚአብሔር ፊት ብልጭ የከበረ ምን ያለ ገና እግዚአብሔር የናፈቀው እግዚአብሔር የወደደው እግዚአብሔር ያሻው እግዚአብሔር የረካበት እግዚአብሔር ደስ የተሰኘበት የሚወጣ ሰው አለ። ማን እኔ እናንተ በማን በክርስቶስ ዓለም ሳይፈጠር በልሲ በፊቱ ቅዱስና ነውር የሌለበት
በራሱ በእግዚአብሔር ፍቅር እሆን ዘንድ ታስቤ ነበር፣ በክርስቶስ ተፈጸመ። ሃሌሉያ። አሁን ደግሞ በርስኪ በኔ ህይወት የዓለም እስኪፈልቅ ድረስ እስኪታይ ድረስ እጠባበቃለሁ። በልማ የጌታን መምጣት እየናፈቀን እንጠባበቃለን። ሃሌሉያ በኢየሱስም ሃሌሉያ። እንኳንም ተቀባሁ፣ እንኳንም ተገለጥኩ፣ እንኳንም ባሪያው ሆንኩ። ይገርማል እኮ በኢየሱስም አንተ በጣም ነው የሚያስደንቅ። ተገርመ ፍጥረትን አይተህ ፍጥረትን እግዚአብሔር ሰራው የተባለውን ትልልቅ ተአምር የኤልያስን እሳት ማውረድ፣ አቤት የኤልያስ የራሱን የኢየሱስን ከሞት ማስነሳት ተገርሜ 4 ቀን የሞላውን ሬሳ አስነሳው ብዬ ተገርሜ ምን አልኩ? 4 ቀን የበሰበሰን ሬሳ ኤልያስ አልዓዛርን አስነሳው። ማን? ኢየሱስ አስነሳው ብዬ ተገርሜ እያለ ኧረ ዞር በል አለኝ ጳውሎስ። አይኔ ከፈት። ኢየሱስን በዚህ መጠን ለከተል ታስቀምጠው አለኝ። ኧረ አሁንም አይኔ ከፈት። ይሄ እኮ ነው የልብ አይን መብራት። ሌላን እግዚአብሔር ከፍ ያለውን የእሱን መረዳት ማወቅ እኮ ነው መብራት። ልቤ ይገለጣል በል እስኪ። አይን ይበራልኛል በልማ በኢየሱስ። በሌላ አባባል ኢንላይት ትሆናለህ፣ ኢሉሚናት ትሆናለህ። አሜን። በማን? በራሱ በእግዚአብሔር የብርሃን ፍለድ። ከዛ ጳውሎስ ገርሞ ነው አለኝ አልዓዛርን ማስነሳቱ፣ የበሰበሰን በ4 ቀን ከ4 ቀን ሬሳ ማስወጣቱ ገርሞ ነው። ለዚህ እኮ ነው የ4 ቀን ሬሳ ኮራ ብሎ ወጣን ብለን ዘምረን በጣም ተደንቀን እያለን እግዚአብሔር ፊታችሁን አዙሯል። ኢየሱስ መጠኑ ይሄ ብቻ አይደለም። እስኪ አይደለም በል እስኪ። የጥሪው መጠን ይሄ ብቻ አይደለም በልማ አይደለም። ኢየሱስ ሌላ ትልቅ ዓለም አዘጋጅቶልናል። እስኪ የልብ አይን ይበራል በል። ይኸውልህ 3ኛ ሰማይ ላይ ስትገባ የ3ኛ ሰማይ መጠን አለ። የስንተኛ ሰማይ መጠን? የአንደኛ ሰማይ አይድነቅህ፣ 2ኛ ሰማይ ላይ ያለም ነገር አይድነቅህ። ጳውሎስ ያየው የ3ኛ ሰማይ ነገር ይድነቅህ። ይሄ ነው የአይን መብራት። ጳውሎስ ለዚህ ነው ግሮን አደርጋለሁ እንበረከካለሁ አለ። ምን ላለው? እንበረከካለሁ። ለምን? የልብ አይኖቻችሁ እንዲበሩ፣ ይህም የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ባለጸግነት ምን እንዲሆን ታውቁ ዘንድ ካለ በኋላ ለምንና ምንም ከሁሉ የሚበልጠውን የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ። ከሁሉ የሚበልጠው የኃይሉ ታላቅነት ምንድነው ብለን ጠየቅን። ምንድነው? ፀሐይን ከመፍጠር ጨረቃን ከመፍጠር ዩኒቨርሱን ከመፍጠር በውሃ ላይ ሰፎን የተባሉ ያ መንፈስ ፍጥረትን ሁሉ ቅርጽ ከማበጀት ሁሉ ነገር ከማውጣት ራሱን አዳምን ከአፈር አበጅቶ ሕያው ነፍስ አድርጎ ከማንቀሳቀስ የሚበልጥ። እስኪ እኔ ሕያው ነፍስ አይደለሁም በሉ። አዲዮስ አዳም እንጦሮጦስ ይውረድ። ያው ብዙ ያንቀጠቅጣል ይላል። ያንቀጠቅጣል። ከፍታው ይሄ ብቻ አይደለም፣ ሌላ ነው። እኔ የተጠራሁበት አንተ የተጠራው የሰው ልጅ የተጠራበት ከፍታ ሌላ ነው። አሜን። ምንድነው ታዲያ ይመስልክስ? ዛሬ እኮ ይኸውልህ በየቸርቹ እየሄድን እኮ የምናለቅስበት እኮ ምክንያት እኮ ይሄ የተቀበልነው ነገር አሁን ያለንበት ልክ በቂ ስላልሆነ እኮ ነው አይደል እንዴ? በቂ አይደለም። እግዚአብሔር ያዘጋጀው የገባን ሌላ ዓለም አለ። ግን ደግሞ እንዲነገረን አንፈልግም፣ እንዲወራም አንፈልግም፣ በግልጽ እንዲነገር አንፈልግም፣ በግልጽ እንዲወራ አንፈልግም። ምክንያቱም ማኒፑሌት እያደረጉ እንዲጥባጥብ እየተጫወቱ እድሜ ልካቸውን ህፃን አድርገው ሊያኖሩ ስለሚፈልጉ ከፍ ያለ ነገር እንድትሰሙም አይፈልጉም። ራስክን ችለህ ተንቀሳቀስክና እግዚአብሔር የኋላን እየረሳ የፊትክን ለማዝ እጅን መዘርጋት ጀመርክ ማለት እነሱ እንደፈለጋቸው ማኒፑሌት ያደርጉ አይጠቀሙብህም። ስለዚህ አይፈልጉም። የላቀ ነገር እንድትሰማ የመገለጥ መንፈስ እንዲያገኝ የጥበብ መንፈስ እንዲያገኝ አይፈልግም። ምክንያቱም ቸርቻቸው ይጎላል፣ እንጀራቸው ይደርቃል። አቤት ቦርጫቸውን ገልብጠው የሚንቀሳቀሱበት ዓለማቸው ባዶ ይሆናል። ያ ገደል የሆነ የማይሞላ ሆዳቸው ክፍቱን ይቀራል፣ ይቸገራሉ። እኔ ግን በል እስኪ በኢየሱስ ስም አሁንም በልማ የጥበብና የመገለጥ መንፈስ የልቤን ብርሃን እንዲያበራ ከማማጥ ከመጸለይ ከመጮህ አላቋርጥም። እርሱ ደግሞ ይበራልኛል በኢየሱስም። የቱ? ከሁሉ የሚበልጥ የኃይሉ ታላቅነት። በልቶ ለመሞት አልተጠራው። ጨጓራዬን ለጥጬ ቦርጬን ገልብጬ ቁርጥ ቤት ከብቼ
አልተነካም የሚባል ታላላቅ ሆቴል ላይ ገብቼ በዶላር መንዝሬ አይለበስም የሚባል ልብስ ወርቅ ምናምን የወርቅ ሰዓት አድርጌ ለመሞት አልተጠራውም። አባት ይባረክ። አረ አሜን። በኢየሱስም በልስኪ ድገም። በኢየሱስም ይሄ ውዳቂ ነገር በልማ ተራ ነገር ነው በልስኪ። አጭበርብረ አምታተ ህዝቡን ግራ ጋብተ ቦርጭን ገልብጠ ውድ ልብስ ለብሰ ውድ መኪና ነርተ ነገ ታላቁ የእግዚአብሔር ሰው ወደ ተሰብስበ ወደ ጌታ ስለሄደ ሩጫውን ስለጨረሰ ተብለ አታለን ትሄዳለህ። እንኳን ሩጫ ለጨርስ ሩጫ ሳጀምር ማለት ነው። ዓለም ችግር የለበትም። ማኒፕሌት ስለሚደረግ እየሮጥከ ነው ብሎ ያምናል። ሩጫ አሜን። ምን አልኩህ? ምን አልኩህ? ምን አልኩህ? ምን አልኩህ? ሩጫ የእግዚአብሔርን የኃይሉን ታላቅነት አሜን። የምኑን ታላቅነት በሰው ልጆች ህይወት ውስጥ አብርቶ አሜን። ምን ብሎ አብርቶ አምጦ ያንዲገለጥ ተናግሮ ጸልዮ አሜን። በሰው ህይወት ያለ መግለጥ ተንደፋርፎ መሄድ ነው ሩጫ። ፖል ሩጫዬን ጨርሻለሁ ሲል ሆዱ ሞልቶ እንዳይመስል ትልቅ ቸርች መስርቶ አይደለም፣ ትልልቅ ብራንድ መኪና ነርቶ አይደለም። ደሃ ነበር አላልኩም። ኢንቴንሽኑ ሩጫው ምጡ ነገር ግን የሚነካውና የሚዳሰው ነገር ሳይሆን የማይታየው ግን ለመታየት የተዘጋጀው ነገር ነው። ደግሞ የማይታየው ማለት ተደብቆ የሚቀር ማለት አይደለም። የማይታየው ማለት አሁን ገና ያልተነካ ነገር ግን ለመነካት የተዘጋጀ ማለት ነው። አሜን አሜን። በኢየሱስ አሜን። እንግዲያስ እውነተኛ ሩጫ የኃይሉን ታላቅነት ምንድነው? ግን የኃይሉ ታላቅነት አሜን ምንድነው? የኃይሉ ታላቅነት ቀጥሎ እንደዚህ ይላል። የኃይሉን ታላቅነት ታውቁ ዘንድ ይለና ጌታ ይባረክ። ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው ይለና ክርስቶስን ከሙታን ሲያስነሳው ክርስቶስን ከምን ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስርሳ የብርታቱ ጉልበት ይታያል። አሁን ይሄ የኃይሉ ታላቅነት አለ። ምኑ 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 የማን የእግዚአብሔር። የማን እግዚአብሔር? የክብር አባት እግዚአብሔር። የትኛው እግዚአብሔር? የኢየሱስ ክርስቶስ አምላክ የሆነው እግዚአብሔር። አሜን አረ አሜን። የእስራኤል አምላክ አላልኩም። የእስራኤል አምላክ ታምራት አድርጓል። አሜን። ቀይ ባህር ከፍሏል፣ እሳት አውጥቷል፣ ሙታን አስነስቷል። እርሱን አላልኩም። እርሱም ራሱ እግዚአብሔር ነው። አሜን። ነገር ግን ያ እግዚአብሔር በጥቂቱ ለእስራኤል የተገለጠበት መጠን ነው። አሁን የተገለጠበት በነገራችን ላይ እንደዚህ ሰምታችሁ ታውቃላችሁ? ዩቲዩብ ላይ ቴሌቪዥን ቻናል ስታዩ የእንተና አምላክ ይላሉ። አቤት ያገልጋዮችን መጥራት ስላልፈለኩ ነው ያገልጋዮችን ስም እኮ። አቤት የነብይ እንተና አምላክ ህይወቴን ቀይሮት ቤቴን ቀይሮት ሲባል ሰምታችሁ አታውቁም? አቤት ምን ያህል እንደከሰሩ ግራ ይገባኛል። ግድ የለም ግን እንደምሳሌ ላንሳችሁ። ምን ማለታቸው መሰላችሁ? እነዚህ ሰዎች ከእርሱ ጋር አብሮ የተገለጠ ማለት ነው። ስለዚህ ያዛ ሰው ላይ የእግዚአብሔር ሰው ከሚባለው ላይ የተገለጠበት መጠን አጋንንት በማስወጣት መጠን ከተገለጠ ያ እግዚአብሔር የማን እግዚአብሔር? የዛ አገልጋይ የሚባለው እግዚአብሔር አጋንንትን እስከማስወጣት አቅም ያለው ብለው እየጠሩት ነው ማለት ነው። የእስራኤል አምላክ ብለህ ስትጠራ የምትጠራው እስራኤል ላይ የተዋጋበት አሕዛብን ያጠፋበት እስራኤልን የታደገበትን መጠን ነው የምትጠራ። አሁን መጠህ የኢየሱስ ክርስቶስ አምላክ ብለህ ስትጠራ ግን የምትጠራው አሜን አሕዛብን የሚያጠፋ አይደለም። አሜን አቤት መንግስት የሚያስለቀቅ ከተማ የሚያስለቀቅ እርሻ የሚያስለቀቅ አይደለም። ያሁኑ አሜን ምን አልኩ? ያሁኑ ማን የጌታችን የኢየሱስ ክርስቶስ አምላክ ራሱን የገለጠበት መጠን ተራ ምድራዊ ነገርን የሚያስለቀቅ ብቻ ሳይሆን ዓለምን ፍጥረትን የሚገዛና የሚፈጥር ብቻ ሳይሆን የሰው ልጅ የተባለውን ነፃ ለማውጣት ማንም ሰው ሰምቶት ማያቀውን ኢነሚ ማንም ሰው ሰምቶት ማያቀውን ጠላት ማንም ማያቀውን ጠላት እደግማለሁ ማንም ማያቀውን ጠላት ብሎ ቆጥሮት ማያቀውን ይሰውልሽ ምን አልኩኝ? ጠላት ብሎት ማያቀውን ማንን? በሽታን፣ ማንን? ኃጢአትን፣ ማንን? ሞትን፣ ማንን? ዲያብሎስን፣ ማንን? አለቆችን፣ ማንን? ጌትነትን። እነዚህን ማንም ሰው ጠላት ብሏቸው ያውቃል። እስራኤል በዘመናት መካከል ሰይጣን ጠላቴ ነው ብሎ ጽፎ ያውቃል። ለዚህ ነው ብሉይ ኪዳን ላይ የሰይጣንን ስም ብዙ ማሰሙ ገቡ። ከሰይጣን ጋር አይታገልም እስራኤል። የለም ሰይጣን ተዋግቶኛ አይልም፣ ሰይጣን ገፍቶኛ አይልም፣ ምንም አይልም። እንደ ዘመኑ ጴንጤ ድግምት ምናምን እንኳን እያለ እንኳን አይጨነቅም። አረ በኢየሱስ ማን ይከፈት። ለምን? የእስራኤል ሪቪሌሽን ጠላቱ
ፍልስጤማዊ ነው። አሁንም እኮ ነው የሚገርም። የእስራኤል ጠላቱ አሶራዊ ነው። የእስራኤል ጠላቱ የሆነ ፈረስ የታጠቀ። ለዚህ ነው እና እግዚአብሔር ማንም በፈረሱ አይታመን ይላል። ለምን መሰለህ? ትልቁ ጠላት ፈረስ የያዘ ሰው ነው የነሱ። አይዲ ከበት በኢየሱስም አሜን። ማንም በፈረሱ አይመካ ይላል። ለምን? ትልቅ ጠላታቸው ፈረሰኛ፣ ሰረገላ ምናምን የያዘ ሰው ነው። በቃ የነሱ ጠላት ማክሲመም ይሄ ነው። ስውር ጠላት ግን ነበር። ምን አልኩ? ስውር ጠላት ነበር። ያ ስውር ጠላት ማን ነበር ካልከኝ፣ ሰይጣን፣ ኃጢአት፣ ሞት፣ በሽታ፣ እርግማን፣ ከእግዚአብሔር መለየት ነበር ስውሩ ጠላት። ይሄንን ጠላት አንድ ቀን ጠላት ብለውት አያውቁም። አይናቸው የበራ እግዚአብሔር የነካቸው ነቢያት ግን እንደነ ሙሴ አይነት መዝሙር 90 ላይ ስትመለከት ይጮሃሉ። ምን ነው ሙሴ? መዝሙር 90 ነው። ምን ነው ሙሴ? መሬት ቀርቶብህ አይደለም። እባክህ ጌታ ሆይ አንተ ሰዎችን ወደ ሐሳር አትመልስም። ወደ ምን? ወደ ሐሳር አትመልስም። ሰው ይሞት ዘንድ ፍላጎት አይደለም። ሰው ይሰቃይ ዘንድ ፍላጎት አይደለም። ሰው ይጠፋ ዘንድ ፍላጎት አይደለምና እጅህን፣ ፊትህን፣ ክብርህን ከብብት አውጥተህ አሜን አውጥተህ ከፊት ለፊታችን ያስቀመጥከውን ኃጢአት አንስተህ ሰውን ይቅር በለው። ምክንያቱም አሁን የሰው ልጅ ትልቅ ጠላት አለበት። ፍልስጤማውያን አይደሉም፣ አሶራውያን አይደሉም፣ እያጠፏቸው ጥያቸው የመጣዋቸው ግብፃውያን አይደሉም ጠላቶቼ። የሰው ልጅ ቢበዛ 70 በካልበዛ ከፍ ካለ 80 ከዛ እንልፍ ካለ 120 በቃ ያም ደግሞ መንገድ አገድ የሆነበት የርግማን ዓለም አለ። እሱ ምን በለው? አንሳው። አይኔ በርቷል በል እስኪ። አሁን ጠላቴን አውቃለሁ በል። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ሲናገር እንደዚህ ይላል፣ ሊሻር የሚገባው የመጨረሻው ጠላት ሞት ነው ይላል። ማን ነው ጠላቴ? ይበል እስኪ። የመጨረሻው በልማ ማን ነው? አንዳንድ ሰዎች ሰይጣን ነው ይላሉ። ሰይጣን እኮ በነገራችን ላይ ሞት ባይኖር አቅም የለውም። ምክንያቱም ዕብራውያን 2 ላይ ሲናገር በሞት ላይ ነው ስልጣን ያለው ይላል። በምን? ሞት ከሌለ ሰይጣን ስልጣን የለውም። ምን ከሌለ? ሞት ከሌለ በቃ ሰይጣን ምንም ነገር ስልጣን ምንም የለውም። ሲገባም እኮ የገባ በጉልበቱ አይደለም፣ በጀግንነት እኮ አይደለም የገባ። ወደኛ ዓለም የገባ እኮ በገዛ እጃችን ነው። አቤት እኛ ፈቅደን ከእግዚአብሔር ሕይወት ተለየን ሞትን ስናስገባ ወደ ሰይጣን መጥቶ ከዚህ በኋላ በኔ ቁጥጥር ስር ናችሁ አለ። ማን ሲገባ? ሞት ሲገባ። አዳምን እግዚአብሔር እንደዚህ ያለው መልካምና ክፉን ታስታውቀው ዛፍ እንዳትበላ በበላ ቀን ሰይጣን ይገዛል አይደለም ያለው። በበላ ቀን ሞትን ከእግዚአብሔር ስልጣን፣ ከእግዚአብሔር ከለላ፣ ከእግዚአብሔር ጥበቃ ትለያለህ። ያኔ ጠላት ይገዛል። ምን ስለምትሞት ገለላ በባል ከኔ ዓለም የለም ኦሬዲ ከኔ ወጣል። ከዚህ በኋላ ጠላት እንደፈልጋለህ። የዳቢሎስ ስልጣኑ እኔ እናንተ በኃጢአት ዓለም መገኘታችን ተው ስለውጣ መውጣት የለብኝም። የመጨረሻ ጠላቶቻችን ማን ነው? የኢየሱስ ክርስቶስ አምላክና አባት በል እስኪ። ጦርነቱ ይገለጥልህ በኢየሱስ ስም። ጦርነቱ እንዲገባ ፈልጋለሁ። የእስራኤል አምላክ ስትል የሚታይ ጠላት ሰው ነው የሚሆን፣ ጠላት ፈረሰኛ ነው የሚሆን። ጠላት የእስራኤል አምላክ ስትል ማን ነው የሚሆን? የሆነ ቀይ ባህር ነው የሚሆን፣ የሆነ ነገር ነው የሚሆን። አሁን ግን የኢየሱስ ክርስቶስ አምላክና አባት ስትል ጠላት ግን ትለያል። ለምን መጥቶ ኢየሱስ የገጠመዋል። ይኸውላችሁ በኢየሱስ እስራኤል እኮ ኢየሱስ ለመስቀል የተገደደው አብዛኛው የእስራኤል ሕዝብ መሲሁን እየጠበቀ መሲሁን አንጠልጥሎ መስቀል ላይ ለማንጠልጠል የተገደደው መስቀል ላይ ለመቸንከር የተገደደው እኮ ወዶ እኮ አይደለም። እሱ የሚያውቀው ጠላት ውስጣዊ አይደለም። እሱ የሚያውቀው ጠላት ስውር አይደለም። እስራኤል የሚያውቀው ጠላት የሚታይ ነው። የሚታየው ጠላት ደግሞ ሮማዊ ነው። ቅኝ ገዝቶ እያንደፋደፋቸው ነው። ስለዚህ ነፃ አውጪ ከሆነ ማውጣት ያለበት እግዚአብሔር ከመጣ ሮማውያንን ደፍቆ እንደ ልማዳቸው ዘና ያለ ኑሮ እንዲኖሩ የሚያደርግ መሲህ ነው መምጣት ያለበት። ኢየሱስ ደግሞ ሲመጣ የመጣው ስውር የሆነውን የዘላለምን ጠላት መርታት ነው። አሜን። ከዛ ተለያዩ በሐሳብ ሊተባበሩት አልቻሉም። ይልቁንም ከማን ጋር ተባበሩ? ከዳቢሎስ ጋር ተባበሩ። ከማን ጋር ተባበሩ? ከኢነሚ ወገን ሆኑ፣ ከገዳዩ ወገን ሆኑ። መሲሁን ማጥፋት ፈለጉ። እመጣለሁ ሌላ ቀን። መዝሙር ምዕራፍ 2 ላይ ተባበሩበታል። አቤት ይሄ ነው ጀግናው፣ ይሄ ነው የእግዚአብሔር ቀኝ፣ ይሄ ነው የእግዚአብሔር ኃይል፣ ይሄ ነው የእግዚአብሔር ታዳጊ። ገና አንድ እርምጃ ሳይራመድ እንቅደመው፣ እናጥፈው፣ እናሰነካክለው አሉ። ሴራ ሰሩ፣ ተሰበሰቡ፣ ተቀመጡ። አርማጌዶን ሆነ። አሜን። የዓለም መንግስታት መከሩ።
ምንም ብለው ዋናውን ኢነሚያችንን እናጥፋው ብለው ምን ቢለውን ድልነሹን የሚማርከውን የሰው ልጅ ነፃ አውጥቶ ወደ እግዚአብሔር ዓለም የሚጨምረውን እናስወግደዋል። ተባበሩ። አልገባቸውም ሲሰቅሉት ድል እንደሚሆኑ። አሜን። እሱን ምናቀው ኃይል ይሄን ኃይል ነው። ምን አልኩ? አሁን ምናቀው ኃይል ወቁት የተባለው ኃይል ይሄንን ኃይል። የቱን ኃይል? ዓለም ተሰብስቦ መክሮበት ድል የተነሳበትን። አሜን። ዓለም ተሰብስቦ መክሮ ወስኖ እገላለሁ አወድማለሁ ሲል የተሸነፈበትን። አሜን። ለዚህ ነው ኢየሱስ ነዚህ አሁን ሉቃስ ላይ አሁን የጨለማው ጊዜና የዚህ ዓለም ገዢ ጊዜ ነው አለ። አሁን የዚህ ዓለም አምላክ በቃ እንደፈልቡ የሚፋንንበት ነው፣ የሚመክርበት፣ የሚዶልትበት፣ እንደፈለገ የሚያደርግበት ታይም ነውና ቢኬርፉል አላቸው። ለምን? አሁን ዓለም የሚማክርበት ጊዜ ነው። ጠቅላላ ስውር የሆኑ ጠላቶች ቪዚብል በሆኑ የሰው ዓለም ውስጥ መጥቶ የእግዚአብሔርን ዙፋን ለመነቅነቅ የእግዚአብሔርን ቅር ለማፍረስ የሚዘጋጅበት ታይም ነው እና አም ሶሪ አለ። አሁን መጠንቀቅ ይጠበቅባችኋል። እርስ በርሳችሁ ተዋደዱ። አንዱ አሳልፎ እንዳይሰጠው ጥንቃቄ አድርጉ። አሁን ለምን? እስካሁንማ ጠብቂያችኋለሁ፣ ጋርጃችኋለሁ፣ ከልያችኋለሁ፣ በእኔ ሼልተር ውስጥ ናችሁ። አሁን ግን እኔ ራሴ ተላልፌ ልሰጥ ነው። ነገር ግን አለ የዚህ ዓለም ገዢ ወደ ውጪ ይጣላል። በማን? በእግዚአብሔር የመለኮት አሰራር። ኢየሱስ ክርስቶስን ሲሰቅለውና ምን አልኳችሁ? ጠቅላላ ዓለማት ድል ሲነሱ ኢየሱስ ወዲያውኑ ያንን ያሸንፍ ያለውን የሞት ዓለም፣ የሰይጣን ዓለም፣ የጨለማ ዓለም፣ የአለቆች ስልጣናት ገዢዎች ራሱ እግዚአብሔር ወደ ውጪ አውጥቶት የነበረው የእግዚአብሔር ገዳይ የሆነ ሪፍሌክሽን ህጉ ማለት ነው። ገዳይ ነው ህጉ። የሞት አገልግሎት ይለዋል። ከእግዚአብሔር የወጣ ነው ብያችኋለሁ ህጉ። ያ ከእግዚአብሔር የወጣ ያንን የሚጠላውን ጨለማ ለማውደም ይንበለበል የነበረው ህጉን ሳይቀር ኢየሱስ ክርስቶስ አርጎ ወስዶ ሞተ። አሜን። ምን አለ? ሞተ። አሁን ዘሆል ዓለም ባጥፍቶ ጠፊ አይከበት በማን? ባጥፍቶ ጠፊ። አሜን። አትልማተ ኢኮኖሚ ያስጩ። አሜን። ኃጢአት፣ ሞት፣ ሰይጣን፣ ጨለማ፣ እርግማን ኤቭሪ ነገር እና ዲስሚስ። አሜን። የዚህን ጊዜ እግዚአብሔር ምን አልኩ? መገለጥ በልማ አይዞ እግዚአብሔር አይኑን ያበራል ሰው ነኝ። በበራልኝ ልክ ነግርሃለሁ። ነገ ደግሞ ብርሃን ይበራልኛል። ገና ነግርሃለሁ በበራልኝ ልክ። አሜን። በኢየሱስም ለዚህ ተጠርቻለሁ። አሜን። አሁን በበራልኝ ልክ የሚገርም ነገር አይኔን የከፈተው ሰው ነኝ። አሜን። አሁን እግዚአብሔር ከዙፋኑ ለመነሳት የሚገደድበት ጊዜ ነው። ምን አልኩ? አሁን ነው የሚገደድ። ለምን? አጥፍቶ የጠፋለ፣ ሞትን ሙቶ የገደላለ። ስማኝ በይስ ጨለማን ውጦ፣ አለቆችን ውጦ፣ ጌትነትን ውጦ፣ ኃጢአትን ውጦ የሄዳለ። ከዛ ዓለም የሚያወጣ ኃይል ያስፈልጋል። ኢየሱስ ክርስቶስን ከምን? ከሙታን። ዋው! በኢየሱስ ስም ኢየሱስን ከምን? ከሙታን የሚያወጣ የማን ኃይል? የእግዚአብሔር ኃይል። የማን ኃይል? ኢየሱስ ክርስቶስን ከሙታን የሚያወጣ የእግዚአብሔር ኃይል ተለቆ ኢየሱስን ከምን? ከአለቆች፣ ከስልጣናት፣ ከጌትነት፣ ከገዢዎች፣ ከሞት፣ ከጨለማ፣ ከኃጢአት በላይ ማንም ሊያገኘው ወደማይችለው ዓለም ኢየሱስን የሞትን ጣር አጥፍቶ ያወጣው ኃይል ሲያወጣው በእግዚአብሔር የአብ ከፍታ ልክ ለማውጣት የእግዚአብሔር ኃይል ተለቀቀ። አሜን። የማን ኃይል? የማን ኃይል? ሃሌሉያ! ይህንን ታላቅ ኃይል ታውቁ ዘንድ አለ ጳውሎስ የጥበብና የመገለጥ መንፈስ ይምጣላችኋል። ምን ለማድረግ ነው ኢየሱስን ከሙታን አስነስቶ ከአለቆች፣ ከስልጣናት፣ ከጌትነት ከፍ አድርጎ ያወጣው? የማንን ዓለም? እዛ ዓለም ለመጨመር ነው። የሰውን ዓለም። የማንን ዓለም? አሁን ከሰው ዓለም የነበረ ጨለማ፣ ከሰው ዓለም የነበረ ሞት፣ ከሰው ዓለም የነበረ ኃጢአት፣ ከሰው ዓለም የነበረ እርግማን በክርስቶስ ሞት ተዳፍኗል። አሜን። አሁን የማን ኃይል አስፈለገ? የመጨረሻውን እኮ ነው። የምኑን? የመጨረሻውን ኤክሲድ ያደረገውን ኃይሉ። ጨረቃን የፈጠረበትን አይልም፣ ዩኒቨርሱን የፈጠረበትን አይልም፣ ተአምራት ያደረገበትን አይልም፣ ቀይ ባህር የከፈለበትን አይደለም።
ይልቁንም ራሱን ሰይጣንን ቀጥቅጦ ሞትን ቀጥቅጦ በሽታን ቀጥቅጦ ከሞት ዓለም ከሙታን በል እስኪ ከምን ከሙታን አውጥቶ ኢየሱስን አብቃኝ ውስጥ ጨምረው። የማን እጅ? የማን ኃይል? የማን መንፈስ? በጌታ በኢየሱስ ዓይን ይብራ። ኢየሱስን ሊያሳንሱ ቢስሞክሩ ደሜ ነው ይፈላ። ማንም ኢየሱስን ይስበከው ችግር የለብኝም። ኢየሱስን አሳንሶ የሚሰብክ ሰው ግን ጠላቴ ነው። ማንም ይናገር፣ ማንም በፈለገ አቀማጥሎ ያወራው፣ አሳንሶ ሲያወራ ጠላትነት ይሰማኛል፣ ጠላቴ ይመስለኛል። ምክንያቱም አሁንም ኢየሱስን መልሶ ለማውረድ ስምምነት ላይ ናቸው። ለዚህ ነው ሰዎች የሚገርም ኢየሱስን በልኩ እንድናገሩ አይፈልጉም። በምኑ ነፃ ባወጣበት መጠን ልክ እንድናገሩ አይፈልጉም። ነፃ ባወጣበት ልክ ነፃ እንድንወጣ እንድንመኝ አይፈልጉም። ነፃ ባወጣበት ልክ በተጠራንበት መጠን ልክ እግዚአብሔር ሊያደርገን በፈለገው መጠን ልክ እንሆናለን ብለን እንድናውጅ አይፈልጉም። ያንቀጠቅጣቸዋል። ተራ ሰፈር ላይ ኢየሱስ ማስቀመጥ ይፈልጋሉ። ይኸውልህ አንተን ዝቅ ያደረገ ሰው ግቡ ኢየሱስን ዝቅ ማድረግ ነው። አንተ ያገኘኸውን የከፍታና እግዚአብሔር የሰጠን ጥግ መጠን ዝቅ አድርጎ አይልክ ሚል ሰው ካንተ ጋር እየተጋጨ እንዳይመስልህ። እየሰበከ ካለው ከራሱ ከኢየሱስ ጋር ነው የሚጋጭ። ቀናሁለት ከሚለው ከኢየሱስ ጋር ነው የሚጋጭ። ቀኖና አዘጋጅቼ የኢየሱስን ክብር አስጠብቃለሁ እያለ ውኑን ከሚለው ድጋሚ እኮ አይሁድ ነው የሆኑብን። ድጋሚ ኢየሱስን እየሰበኩ አይሁድ ነው የሆኑብን። ኢየሱስን እኮ ለመውገድ ያስገደዳቸው እኮ ለእግዚአብሔር ቀንተው ነው። ክብሩ እንዳይነካ ነካው። ለምን ልጅ ነኝ ትላለህ? ኢየሱስን እኮ ነው ለምን ልጅ ነኝ ትላለህ ብለው ድንጋይ ያነሱት እኮ አይሁድ ምኑ ነው ለእግዚአብሔር ቀንተው የዘመኑ አገልጋይ ነን የሚሉ ሰዎች ኢየሱስን ሰብከው ለኢየሱስ ቀናን ብለው መልሰው ኢየሱስ ላይ ድንጋይ ያነሱበታል። ምን ስትል? ኢየሱስ በሰጠኝ ክብር ልክ ነኝ ስትል አይሉባል። አጋንንት ይንቀጥቀጥ እንጂ እኔ እግዚአብሔር የጠራኝ እግዚአብሔር ባሪያ እንዲህ ይላሉ። አሜን። እግዚአብሔር በጠራኝ ልክ ነኝ ብዬ እናገራለሁ። ዲክሌር አደርጋለሁ። ከሰፈር በወጣ ከመንደር በወጣ ከተቋም በወጣ ከማህበር በወጣ አይ ዶንት ኬር። የኃይሉን ታላቅነት በልስኪ ድገም በኢየሱስ ስም። የምኑ ታላቅነት? የቱ? ኢየሱስ ክርስቶስን ከሙታን ያስነሳበት። ሲያስነሳው ምን ያደረገው? ከአለቆች ከስልጣናት ከጌትነት ሁሉ በላይ ከሚጠራው ስም ሁሉ በላይ ከሚጠራው ስም ሁሉ ብቻ አይደለም ገና ሊመጣ ካለው ዓለም ምን የሚለው ዓለም አንተ ባሁኑ በመጮሄ ነው የምትደነቅ። ገና እኮ የሚገለጥ ዓለም አለ። የሚመጣ ዓለም በል እስኪ። እጄን ምዘረጋ እኮ ስለሚመጣው ዓለም ነው። ከዚህ ሁሉ ከሚጠራው ስም በላይ ሆኖ ኢየሱስ የተነሳበት ኃይል አለ። ይሄንን የእግዚአብሔር ኃይል ታውቁት ዘንድ አለ ጳውሎስ ከክብር አባት ፊት እንበረከካለሁ አለ። ከኢየሱስ ፊት እንበረከካለሁ። ከኢየሱስ አባት ፊት እንበረከካለሁ። ከኢየሱስ አምላክ ፊት እንበረከካለሁ። የልባችሁ አይኖች እንዲበራ እስኪ መገለጥ በል እስኪ። እንቶ ፈንቶ አይደለም፣ የእግዚአብሔርን ታላቅ ኃይል ማወቅ ነው። ዛሬ ትንሣኤ ይሆንልሃል፣ ኃይል ይሆንልሃል። ስጋ ይሄንን ክብር ያውቀዋል። ስጋ ይሄንን ኃይል ያውቀዋል። ስጋ ይሄን መንፈስ ያውቀዋል። አእምሮ ይሄን መንፈስ ያውቀዋል። ነፍስ ይሄን መንፈስ ያውቃል። ነፍስ ይሄን መንፈስ ይረዳል። በኢየሱስም ነፃ የሚያወጣ መንፈስ ከሁሉ በላይ ከምን በላይ ማንን? ኢየሱስን። ምንድነው የተደረገ? አለቆች ናቸው የተቀጠቀጡ። አንደኛ ጴጥሮስን አውጡልኝ። አንደኛ ጴጥሮስ ምዕራፍ 3 በጌታዬ በኢየሱስም አንደኛ ጴጥሮስ ምዕራፍ 3 በጌታዬ በኢየሱስም የሚያቃጥል መንፈስ ያገኛችሁ። ገለባችሁን የሚበላ መንፈስ ያገኛችሁ። አዳማችሁን የሚቆርጥ መንፈስ ያገኛችሁ። አሮጌው አእምሯችሁን የሚያቃጥል የእግዚአብሔር መንፈስ ይፍለቅባችሁ። በእናንተ ውስጥ ያለ ከውጭ የሚመጣ እኮ አይደለም፣ በእናንተ ውስጥ ያለ የእግዚአብሔር መንፈስ። አሜን ሃሌሉያ።